ስሜ ቄስ መርሻ አለሙ ይባላለሁ። አባቴ ስም አለሙ ዳንኤል ይባላል። የዳንኤል አባት ያዕቆብ ይባላል። ያዕቆብ አባት ነገዱ ይባላል። የነገዱ አባት ሮቤል ይባላል። እንደዚሁ ነው። በአባቴ እናት ልጀምር ወይኒቱ ይባላሉ። እንግዳ ወይኒቱ ይባላሉ። እንግዳ ወይኒቱ ሚተዋ እንባቆም ይባላል። እንደዚሁ ነው። እሺ ለምን መርሻ ተብለው ስም ወጣለት? መርሻ የተባልኩት ማህኔ በበላይ ሁለት ልጆች ስለሞቱ ገጥሞ ስለሞቱ ስለነሱ ማስረሻ ማለት ነው። እሺ የተወለዱበት አካባቢ ትዝ ይሎታል? ስም ማን ይባላል? ያገሩ ስም አባሪድ ይባላል። መሻህ ነው። ታቹ መሻህ ይባላል። ምህለላው ግና የጻድቃኖቹ ምህለላ ሂደን በየዓመቱ በየወሩ በየጊዜው ምንማለልበት ግና አባሪድ ይባላል። ሰባት አምባ ያለው አምባ ነው፣ ምህለላ ነው። እሺ ይቅርታ አልገኘኝ ረሳውና ሌላ ከመርሻል ሌላ ስም ነበረ? ሌላ ይወጣል ስም ይወጣዋል። እሺ ምን አለ? የአባቴ እናት አስረሳይ ሲሉ ነበረ። ለምን? እንደዚህ እነዚያ ስለሞቱት ልጆች ትክ እሺ እነዚያን አስረሳይ ማለት ነው። እሺ መልሶ ደግሞ የእናቴ እናት ደግሞ በየነ ይሉኝ ነበረ። እሺ ምን ነው አንተ በየነልኝ ብለው ነው? ምን ማለት ነው በየነልኝ? ሰጠይ በየነልኝ ማለት በእነዚያ ትክ አንተን በየነ ወጣልኝ ማለት ነው። እሺ ሶስት ስም አለውት ማለት ነው። ሶስት ስም አለ። ሌላ ተጨማሪ ነበር? ሌላ ተጨማሪ ደግሞ አክስቴ የምትወደ አክስቴ ነበረሽ ለምለም የተለይ ነበረ። እሺ ይሄው ነው እንግዲህ አራት ስም አለውት ማለት ነው። አራት ስም አለ። እያንዳንዱ በራሱ ባወጣው ስም ነው የሚጠራ? አዎ። እሺ እንደዚያው ነው። እሺ ገጠሩ የተወለድክበት ስፍራ ትዝ ይልሃል? ምን ይመስል ነበረ? አማሪ ነበረ። እንትንን ይመስል ነበረ። ኢላትን ይመስላል። አዎ የገደሉ አቋቋም ሸንተረሩ ሁለመናው መለላው ሁሉ ኢላትን ይመስላል። ኢላትን ተራራ ነው የሚመስል። እሺ በልጅነት ምን ታረግ ነበር? ምንድነው ልጅ ሲሰራ የሚውለው? ምን ትዝ ይልሃል? ትዝ የሚለይ ነገር ሚታዬ አባ ዳንኤል አይናቸውን እርጅናው አይናቸው ከብዶ ነበረ። ለመውጣት ለመግባት ያቀታቸው ነበር። ጉልበታቸው ጉልበታም ናቸው። የአይኑ ጉልበት ግን የላቸውም ነበረ። እሳቸውን እጠባበቅ ነበርኩኝ። ወደ ደጅ ወደ ሽንት ቤት ወደ አይነ ምድር ቤት ውሰደኝ ሲሉ ለመውሰድ አብሬ ተጠባብቄ ስኖር ነበርኩኝ። እሺ ይሄንን የሚያረጉላቸው በስንት እድሜዎት እያሉ ነበረ? በ7 በ8 እድሜ ነው። 7 ዓመት ይሆናል። እሺ ከእሳቸውን ይጠብቁ ነበረ? አዎ። ከእሳቸው ምን ትዝ የሚሉት ነገር አለው? ምን ያነጋግሮት ነበር? ትዝ አዎ ያነጋግሩያል። ምን ትዝ ይሎታል? አገራቸው የትውልድ አገራቸው ወገራ ወቀን ነው የነበረ። እሺ ወቀን እንትን አብጠራ ትባላለች። አብጠራ ትባላለች ወቀን እግር። እሺ ከዚያ ነው የተወለዱ። እናቴ ወልቃይት የአባቴ ሀገር ከዚያ ነው
ስለሆነ 9 ራሳችን ነበርነ እናቴ አባቴ ወንድሞቼ ጋራ ገና ዳኛ ጠፍቶ በዳኛ በጠፋ ጊዜ እነዚህ በራቡ ምክንያት በሽታ ገባና ሙላው አለቁ አሉ እያሉ ይነግሮት ነበረ። አዎ በልጅነት እሱ ትዝ ይላል አለቁ። ኋላም ተሰድጀ በበየዳ በቆላው አካባቢ ተቀምጨ ቀን አለፈ። እዚያ ሴት አገባሁኝ። እዚያ ሴት አግብቼ ወለድኩኝ። አንዲቱ መላሚያ የምትባል በክር ልጃቸው ሴት ገጥሞ ጌጡ የሚባል ገጥማ በየነሽ የምትባል ገጥሞ ደግሞ የኔ አባት ነው። ከዚህ ሌላ 4 ናቸው ልጆች፣ 2 ሴት 2 ወንድ። እነዚህ ናቸው ልጆቻቸው እያሉ ያጫውቶት ነበር። ያጫውቶኝ ነበር። ምን ይሰማዎት ነበረ በልጅነት ልቦት ይሄንን ሲነግሯቸው? አዝን ነበርኩኝ። አባቴም ይሳሳ ነበረ። ወይም አባቴ አንድ አጎት ወይም ሴት አክስት አልተረፈም እንዲህ ብሎ አለቆ ሲል ነበረ። እሺ ከዚህ ውጭ ሌላ ምን ያደርጉ ነበረ? ምን ሲጫወቱ ትዝ የሚሉት አለዎት በልጅነት? ከሱ ውጭማ ይዘክሩ ነበረ። እርሶ አንተ በልጅነትህ? አዎ በልጅነቴ ያው እሳቸውን ነው የምጠባበቅ የነበርኩኝ። ይሄ ነው ስራ እረኝነት ወጣህ ነበረ? አዎ ኋላ እሳቸው ሲሞቱ ከዛ በኋላ በአመታዋ ትምህርት ሄድኩኝ። አሟሟታቸው ትዝ ይሎታል? በጣም በደንብ ነው። እስቲ አጫውተኝ። በልጅነት አይነህ ምን አየህ? በአሟሟታቸው ፊት ሴቲቱ ሞቱ። በአመታው ልክ በሚዘክሩበት ቀን ደግሞ የሚሞቱ ደግሞ እዚህ የሚዘክሩት በሰኔ ማይረር ነው በየአመቱ የሞቱ። ልክ በአመታቸው ደግሞ የኒያን አመታት ሲቀረብ ሳለ ደግሞ ወንድየው ሞቱ። እሺ ከዛ በኋላ በአመታው ደግሞ ተስካራቸው ወጣ። እሺ አንተ ታስታውሳለህ የአሟሟታቸው? አስታውሳለሁ። ምን የምታስታውሰው ነገር አለ ከዛ ውስጥ? ታሞ በልቅሶ ላይ ሲያረግዱ አውቃለሁ። እሺ አስታውሳለሁ። እሺ ከዛ በኋላ ወደ ትምህርት ሄድኩኝ። ቆይ ወደ ትምህርት ከመሄድ በፊት ቦታው ያደክበት ቦታ ቆላ ነው ደጋ ነው? ደጋ ነው። ምን ቦታው ያበቅል ነበረ? ጅባራ ወጨና ያበቅል ነበረ። ምህለላው ሆጭ ነው፣ እንደ ድንጃው ሆጭ ነው። ያስቸግራል ለመስራት ወይስ? ለመስራት ሳይሆን ለመረገጥ ያስፈራል። ቋጫጫጫጫ እያለ ነው የምንሄድ በእግራችን ሆጭ እያለ። እርሻ እንዴት እንደዚህ አካባቢ ማድረግ ይችላል? እርሻ የለውም፣ ደን ነው። በምንድን ነው ታዲያስ ቤተሰብ ደን ነው ሲስተዳደር የነበረው? ለሱ ለምህለላው ደግሞ ክርስቲያኖቹ ደግሞ ይቃወሙ ነበረ። ቤተክርስቲያን ሊሰሩ ባጠገቡ ቅዲሳሬ እኛ አባሪድ ስንለው እነሱ ደግሞ ቅዲሳሬ ብለው ደግሞ ይሰሩ ነበረ። ይሰራሉ፣ ሲፈርሱ ያድራል። ይክባሉ፣ ፈርሶ ያድራል። ይክባሉ፣ ፈርሶ ያድራል። እንዲያ እያለ ሲኖር ማን ነው የሚያፈርሰው? ማን ነው የሚሰራው? አልገባኝም። ይሄ ክርስቲያኖቹ ይሰራሉ እነሱ? አዎ ይሰራሉ። አናጢ ይሰራዋል። እሺ ሲሰሩ ፈርሶ ማደር ይፈርሳል። ማን ነው የሚያፈርሰው? እግዚአብሔር። እሺ እግዚአብሔር ያን ምህለላ እስራኤል ወፍጭጭ ጣይ ብልጭ ሲል እዚህ ተሰዶ ሲሄድ እስራኤል የተከለው ነው። እሺ የተከለው ነው፣ ምህለላ ነው። ይሄ አንዱ የሙሴ፣ ሁለተኛው የአሮን፣ ሶስቱ ገጥሞ የተቀመጠው የአብርሃም፣ የይስሐቅ፣ የያዕቆብ ተብሎ የሚጠራ ቦታው ታሪክ ያለው ማለት ነው። አዎ ታሪክ ያለው። አልገባኝም። ስለ ታሪኩ አስረዳኝ። የቦታውን ታሪክ አስረዳኝ። ምን ተብሎ እንደሚደረግ ድገምልኝ። አልገባኝም በደንብ አድርጌ። እንግዲህ መጀመሪያው የሙሴ
የሙሴ ይባላል። ለምን? በጻድቃኖቹ በእነዚህ በነቢያቶቹ እንዲቆጠር እስራኤል ሲሄዱ ወዲያ ሲገባ ሲያቀናው አገር 7 ጌዶን የገዛው ሀገር እኮ ነው በቀድሞ። እሺ ቦታው ሙሴ ብሎ ነው የሰየመው ነው የምትለው? ምህለላይቱ መስገጃችን የጻድቃን መስገጃ። እሺ በየዓመት ጤንነት ለሌለው ጤና የሚሰጥ እዚያ ወጥቶ ችግር ሲመጣ እንዲሄው በሽታ ሲገባ እንዲያ ሲል እዚያ ሲወጡት አንድ ቦታ ነው ቤት ነው ምንድን ነው? ተራራ ነው። ወዲያ ተራራውን ብቻ በስም ተጠራ? አዎ ተራራው ሙሴ ተባለ። አዎ ሌላስ? ሙሴ የተከለው ማለት ነው። ተራራው ሲና ተራራ እንደተቀመጠበት እንደሱ ምሳያ። እሺ ገባኝ። የሲናይ ተራራ 40 ዓመት እንደተቀመጠበት እንደሱ ማለት ነው። እሺ ሙሴ ተባለ። አዎ እሺ ሌላስ? አሮን ሁለተኛው አሮን ያው ተራራው ገጥሞ ናቸው ወደዚያና ወደዚያ። እሺ ሁለተኛ ተራራ አለ ማለት ነው። አዎ እሺ ሌላስ? ሶስተኛው ተራራ ደግሞ የአብርሃም ገጥሞ እንዲህ እንዳሁን እንደተቀመጠ ነው። እንደሱ የተቀመጡ ናቸው። በአንድ የተቀመጡ ትልቅ ሰፋ ያለ ተራራ ነው። እሺ እሱ ደግሞ አንዱ የአብርሃም አንዱ የይስሐቅ አንዱ የያዕቆብ ያሮን አልፎ ደግሞ የኢያሱ ደግሞ ተራራው 3-4 ነው። ብዙ ነው ተራራው። በጻድቃኖቹ እዚህ ሀገር በኖሩት በእነሱ ስም ተጠርቷል። ቆንጆ ጥሩ ማስታወሻ ነው ይሄ። በማስታወሻ ማንነትም በእነሱ ስም የተጠራ ነው። እዛ ቦታ ማን ነው የሚመጣው? ምን ሲሆን ነው ወደዛ የሚካሄደው? ጤና እምቢ ሲለው ጤና እምቢ ላለው ሰው ሄዶ እዚያ ገብቶ እንጀራ ደግሞ የበሰለ አይገባም። ጥሬ ሽምብራ ጥሬ እንደዚያ እየበላ ነው የሚሰነበት። እንጀራ አይገባም። ቦታው ተራራው ነው አሉኝ። ከተራራው ውስጥ ቤት አለ? አይገባም ስትል ምን ማለት ነው? እንጀራ አይሄድም ማለት ነው። አይሄድም እንጀራ የበሰለ ነገር አይሄድም። እሺ አንድ ሰው ታመመ፣ እንዴት እዛ ሄዶ ምንድን ነው የሚያደርገው? ጥሬ ነው የሚበላ። ሽምብራ ጥሬ እየበላ እግዚአብሔር ጽናት ነው የሚሰጠው። ያመመው በሽታ ይለቀዋል። ሄዶ ቁጭ ነው የሚለው እዛ። ምንድን ነው የሚያደርገው? ይለምናል፣ ይሰግዳል፣ ይጸልያል። እዚህ የጸሎት ቤት ገብቶ እንደሚሰገደው እንደዚህ ይለምናል። እየተዛወረ በየመለሎቹ እየተዛወረ ይጸልያል። ሽምብራ እየበላ እንደ ቤቱ ዋሻ የተሰራለ እዚያ ዋሻ ያድራል። ማታ ሌት። ስንት ቀን ይኬዳል እዛ? በየጊዜው ይከዳል። ማለትም እዛ ስንት ጊዜ አንድ ሰው ሲታመም ስንት ጊዜ ይቆያል ማለት ነው? እዚያው ሲታመም እንትን ሲሄድ 7 ቀን የሚያደርሳል። በ5 ቀን ይመጣል እንደ ችሎቱ። ደግሞ ብርድ ነው። ደግሞ በርዱ ደግሞ በጣም ኃያል ነው። በርዱ ኃያል ነው። እርሶ ሄደዋል ወደዛ? ሁሉ ጊዜ አገር ያደለ አጠገብ ያደለ 7 ቀን ቆይተው ያውቃሉ? 7 ቀን 5 ቀን ቆይተው ያውቃሉ? አዎ ቆያለሁ። እንደዚህ ያለ ነው። ወደ ትምህርት ቤት ከመሄድህ ወደ ትምህርት ሂጄ ከመሄድህ በፊት የስንት ዓመት ልጅ ነበርክ? ወደ የ12 ዓመት የ12 ዓመት እስከ 12 ዓመት የ12 ዓመት ልጅ ከሆንኩ ነው የሄድኩኝ። እሺ እዚያ የእናቴ ሀገር እናቴ እናት አባት ወላጆች ሀገር እዚያ ነው። ቄስ ሰንበቴ ይስሐቅ ይባላሉ። እሳቸው ነው የተማርኩኝ። እሺ እዛ ከመድረሳችን በፊት እንዴት ወደ ቄስና ትምህርት ለመድረስ ፍላጎት ነበረህ በልጅነት? ማንን አይተህ ነው ቄስ ልሁን ያልከው? ይሄንን ትምህርት እንዴት መረጥከው? የመረጥኩት ሚቶቼ ሲዘክሩ ቄሶቹ ይመጣሉ። ቄሶቹ ሲመጡ እንዲህ ቄስ መሆን ነው ያለብኝ እያልኩኝ ልቤ ያምት ነበረ። ልቤ ይፈቅዳል። ቄስ ለመሆን በጣም ልቤ ይጓጓል። በዚያ ነው። እዚያ በኋላ አባቴም ደግሞ
እንደዚህ ቅድም እንዳልኩት እንደተናገርኩት እንደ ስለት አድርጎ ነበረ። ወንድ ልጅ እነዚያ ሲሞቱ ወንድ ልጅ ተወልዶ ለማደግ ቢያበቃው ወደ ትምህርት ነው የሚሰደው በማለት ደግሞ እንደ ስለት አድርጓል። እሺ በዚያው ትምህርት ይጀገብቼ ወይ ከመግባቶት በፊት የዛን ጊዜ ለመጀመሪያ ሲነግሩ ትምህርት ቤት ነው ልትሄድ ነው ስትባል ምን ተሰማ? ደስታ ላይ የተመኘሁት ስለሆነ ደስታ ላይ ሄድነ። አልፈራህም? አሁን ወላጆችን ለቅቄ ሄዳለሁ ብሎ ልብስ እንትን ሐሳብ አልገባህም? አልገባሁም። እንዴት? በእውነት ኋላ ነው ባመታው በሁለት ዓመቱ ነው የሳሳዋቸው እንጂ ለዛን ጊዜ ቅድም ሲያምት ነበር ልቤ። መጀመሪያ ለመማር ሲያምት ነበር ልቤ። ምን ትዝ ይልሃል? ቤቱን ለቀህ ስትሄድ ምን ዝግጅት ተደረገልህ? ምን ዝግጅት? ያው ልብስ አዲስ ልብስ ለብሼ እንዲያ ብዬ አዲስ ልብስ ገዙልኝ። እንትን የውስጥ ከናቴራ ገዙልኝ። ሱሪ አስታጠቁኝ። እዛው ሄድኩኝ። ስንቅ ነበረ ለመንገድ? መንገዱ ይርቃል? በደንብ ነው እንጂ ምን ዳቦ ተጋግራ እናቴ ዳቦ ይዤ ስንቅ ሄድን። ቦታው ሩቅ ነበረ? የሰንበት የሚኖሩበት ሩቅ ነበረ ከእርሶ ቤት? ቀን መንገድ ነው። ምን መንገዱ? የውሎ መንገድ ነው። እሺ መንገዱ ትዝም ይልሃል? አዎ። ምን ትዝ ይልሃል? በመንገዱ ያው ደስ እያለኝ ትዝ የሚለኝ ደስ እያለኝ ለትምህርት እነዚያ ቄሶች ሲጸልዩ ሲሉ ደስ ነው ሲለኝ የነበረ ያን መስዋዕት ሲያሳርጉ። ስለዚህ በጣም ደስ ይለኝ ነበር። አብሮህ ማን ጉዞውን አደረገ? አባቴ ብቻ ነው። ሁለታችሁ ብቻ ቀኑ ሙሉ? ሁለታችን ብቻ ነን። የታረፋችሁ? ሩቅ ነው? ዳገት ነው? ቁልቁለት ነው? በመኪና ነው የሄዳችሁ? በምንድን ነው የምትሄዱት? እንዲህ ያለ ነበረ። እስተ የረፋድ ቦታ ምትሆን አጎቴ ተቀምጦ ነበረ። መቼም የኢትዮጵያ እስራኤል በሰግሰግ አይደል የሚኖር በስራ የሚገኝበት ከዚያ ቤት አድርገው ነበረ። ለመዱት። ፊት ሰርተን ልንመለስ ሲሉ ከዚያ ኖሩ። ከዚያ ሲኖሩ ከዚያ በበቅሎ ነው የሄድን። ከዚያ በበታች በቅሎ አይወስድም፣ ከረንከር ነው ቦታው፣ መቀመጫ የለውም። ያችን በቅሎ ከዚያ ትተን በእግራችን ሄድን። ወስዶ አግብቶ ይኸው አስተምር ልጅን አምጥቻለሁ ፊትም ነግሬህ ነበርኩ ልጅ ልታስተምር ነህ ብዬ ብሎ አሉ። እሺ ብሎ ትምህርት ጀመርኩ። አባትህ ከአብሮህ ተቀመጠ? እንዴት ነው? ተመልሰው ሄዱ እንጂ ቤታቸው የዕለት ሁለት በበነገታው እሺ ውለው አድረው ተነስተው ቤታቸውን ሄዱ። እሺ ታዲያ ትምህርቱ እንዴት ነበረ? ምን ተማርክ? እንዴት ይመስል ነበረ ቤቱ? አስተማሪው እንዴት ነበረ? በጣም ጥሩ አስተማሪ ነበሩ። ታላቅ መምህር ናቸው። ትምህርታቸው ጥሩ ነው። እንዴት ነው የሚያስተምሩት? ይትባረክ እግዚአብሔር አምላከ እስራኤል ብለው ፊደሉን ደግሞ ሃሁ ብለው ደግሞ እያሉ ደግሞ አስተማሪ። እንትን ክፍል ነበረው? እዚህ ሀገር ትምህርት ቤት እንደሚማረው ነው የሚማሩት? ይሄ ሁሉ ዝም ብሎ በቤታቸው ነው እንጂ በቤታቸው በዛው መቀመጫ አላቸው። ጥላ ስፍራ አለው። እዚያ ነው መማር። አንተ ብቻህን ነው የሚያስተምሩት? ይተማራልና በጣም እንትን የሚል የለም። በጣም የጭላዳ ጥበቃ በጣም በአዝመራ ጊዜ ይሄዳል ታራው እና መልሶ ያጠፋዋል፣ ይረሳዋል። ትምህርት ቤት እሳቸው ጋር አባትህ ይማር ብለው አስቀመጡት። ቀለብ ማን ነው ለርሶ የሚችለው? ትምህርቱ በየቀኑ ጠዋት ተነስተው ነው የሚማሩት ወይስ ሌላም ስራ ነበረው? የዚህ የጸሎቱ ትምህርት ማታ ማልዳ
ጸሎት አድርገን ስናበቃ ከዛ ቀጥሎ ደግሞ ወዲያው ደግሞ ፊደል ደግሞ ያስተምሩያል። ፊደሉን ደግሞ ይመሩያል። ቀለብ አባቴ ይሰዳሉ እንጂ ቀለብ አምጣ እንደዚህ የማይባሉ በውዴታ ነው እንጂ ይሰራው። ይሰዱት። እሳቸው ቤት እርሶ ብቻ ነበሩ ወይስ ሌሎችም ልጆች አብረው የሚኖሩ ነበረ? ልጆች ነበራቸው? የአባ ሰንበቴ አሏቸው እንጂ ሴቶች ልጆች ናቸው። እኔ ከሄድኩ ወንድ ልጅ ተወለደ እንጂ በቀረ ሴት ናቸው። ከነሱ ጋር ተደበለቃችሁ ማለት ነው? እነሱ ጋር ነው ተቀመጥኩኝ። እነሱ እኔ ስማር እየታብረው በቃል እኔ ምን ምልህ ሲያስተምሩ እነሱ ተማሩ አብረው። ትምህርቱን ሲጀምሩ ከበዶት ወይስ ቀላል ነበረ? ድንቅ ነው። ከበድማ ከበድ ይላል። የግዕዝ ትምህርት ከበድ ይላል። አፍ ላይ ብዙም ያዳግታል። እሳቸው የተናገሩትን ለመናገር ያዳግታል እና ስልስል ኋላ ተለመደ። እንዴት ብለው ነው የሚያጠኑት? ጥናት እንዴት ነው የሚደረገው? አንድ ነገር እንዲማሩት ማመላለስ፣ እስከምታውቀው ማመላለስ ራስህ እንደ መንገድንና ትምህርትን አልተመላለሱበት አይጸና መንገድ ባውቀዋለሁ በአንድ ጊዜው ልታውቀው አትችልም፣ ይጠፋል። ደግሞ ትምህርትም ደግሞ ይጠፋል። ደግሞ አልተመላለሱበት ይጠፋል። ትምህርቱን አሁን እዛ ቁጭ ብለው ሲማሩ ቤተሰቡን ለቀው ናፍቆቱ እንዴት ነበረ? ይሰማዎት ነበር? በጣም አይሰማኝም። እንዴት መናፈቅ ያስናፍቃል። ነገር ግን ትምህርቱን ስለወደድኩኝ ደህና ነበርኩኝ። ነገር ግን ማስተውሰው አንድ ጊዜ እንደ መክዳት ከድቻለሁ። እስቲ እሱን አጫውቱ። ከድቻለሁ ሂጃለሁ። ወዲያው በኋላ የሰው መጥቶ ያ ስሄድ አደርኩበት አጎቴ እሱ ቤት ተከትሎ መጥቶ ይዞ ተመለሰኝ። ወደ ቤተሰቡ ወደ አባቴ ጋር ወደ ወላጆቼ። ለምን ከተው ሄዱ? ለምን ናፍቄ? ይሄው አልናፈኩም ይላሉ። ይሄው ናፍቆት መጣ። እንደዛ ነው እንጂ። እሺ መልሶት በግድ ይዞት መለሰ ወይስ አብወቴም ተቆጣ። አንተ ከደተ ተማር ብለው ቢሰዱን ተከዳ ብሎ በሌት ተመለስ ልጅ ብሎ ትዝ ይልሃል? እንዴት ጠፍተህ እንደምትሄድ እንዴት እንዳሰብክበት እንዴት ጠፍተህ ሄድክ? ምግብ ይዘህ ነው የወጣኸው? ያለ ምግብ ቀኑ ሙሉ ስትጓዝ? ያለ ምግብ ቅርብ አይደለን፣ ያለ ምግብ ነው የሄድኩኝ። እሺ እና እንደሱ መለሱ? ተመለስኩኝ። ሁለት አይነት ትምህርት አለው ብለው ነበር። አንድ በቃል የሚያስተምረው፣ አንዱ በፊደል። የጸሎቱ በቃል ነው የሚያስተምረው። በፊደሉ ደግሞ ያው ፊደል ተጠና። ወደዛ ደግሞ መጽሐፍ ማየት ማለት ኋላ ደግሞ ዳዊት መድገም፣ ዳዊቱን ያስተምራሉ። እንትን ደብተር ነበሮት? መጻፊያ ነበረ? እንዴት ነው ትምህርት የሚማረው? እኔ ይህንን በደንብ ቢያስረዱኝ ቆንጆ ነው። የዚህ ሁሉ ስንት ይህን ጻፉ ይህን በሉ የሚል አይባል። ኢትዮጵያ በጣም ያዳግት ነበር ለትምህርት በጣም ለማስተማር በጣም ስለ ስራ ጋር እየሆነ በጣም ብዛት የለውም ትምህርት አተኩሮ ለማስተማር። ስራው ደግሞ ጉሮሮ ዝም ብሎ ማድረስ ስለሆነ ከትምህርቱ ውጭም ስራ ይሰሩ ነበረ? አባ እርሶ? ኧረ እሰራለሁ። ምን አይነት ስራ? እኔ እኮ ቁጭ ብለው ቀኑ ሙሉ ሲማሩ መሰለኝ። ሰዓት አለው እንጂ በዘር ጊዜ ያው ማልዳ ተማርኩኝ። ከዛ በኋላ ስራ ነው የምንውል። ምንድን ነው?
ምንድነው ስራው? እርሻ የ12 ዓመት ልጅ ነህ። ምን እርሻ ታደርጋለህ? ምን ታውቃለህ? ታውቃለህ? ማረስ ትችል ነበር? እችላለሁ እንጂ። እሺ ማን ያስተምረው? እዚያው ተማርኩኝ። እዚህ 12 ዓመት ልጅ አሁን ረስ ብትለው ያውቃል? እዚህ መዋልያ አይደለም። እዚያ ግና ሁልጊዜ በምርት ስለሚኖር አባቴ ቤት ጀምሮ በምርት አይደል የሚኖር። እሺ እንደዚያው ነው። አዝቀኑ ሙሉ እርሻ ነው። ከዛ በኋላስ? ከዚያ በኋላ ማታ መጥተን እዚያ ወደዚያ ትምህርት ደግሞ ተማራለሁ። ይሄ እንዴት ይቻላል? እስከ ምኝታ ድረስ። ይሄ እንደዚህ ትምህርቱ አይሰለችም እንዴ? ቀኑ ሙሉ ሲሰራ ውሎ ከዛ ማታ ትምህርት ነው ሲባል መቼም ቢሰለች አይቀርም። እሺ እንቅልፍ ሰዓት ድረስ እስከ ምኝታ ሰዓት ድረስ መተማር። ማታ አሁን ትምህርት አለ ካልክ መብራት ነበረ? እንዴት ነው ተብሎ የሚማረው? የማታው ትምህርት የጸሎቱ ትምህርት ነው። የጸሎቱን ትምህርት ነው። ፊደሉ በነገታው በቀን ነው። ጠዋት በነጋቱ ፊደል ይቆጠራል። ማታ ደግሞ ጸሎት በቃል። እሺ እዛ በኋላ 3 ዓመት ተኩል ገዳማ ከሆነ በኋላ ግና ትዝ አለኝና ይሄ ስራ ያለው ነው። እዚያ መነኩሶቹ ስራ አለው ዝም ብለው የሚያስተምሩት መሄድ አለብኝ ብዬ ልሄድ ነው ውሰደ ያልኩ ለአባቴ። ቆይ አሁን ያው ለ3 ዓመት ስትኖር ቤተሰብ እየመጣ ይጠይቃል? ይመጣሉ። ታያቸዋለህ? ይመጣሉ። በአመት በዓል ሲሆን ደብረ ሀገር አይደለም ይመጣሉ። እሺ በአመት በዓል ሲሆንም አስበው ይመጣሉ። እና ወላጆቻቸው እዚያው ነው የነበሩ። ስለ ወላጆቻቸው ለመቁጠር እኔንም ለማየት ይመጣሉ። እሺ አሁን ሰለቸኝ ሌላ ትምህርት ውሰደኝ አልከው? አሁን ስሜን ሄጄ ተማርኩ። አባቴ ወዲያውኑ እሺ ያለ ትምህርት ለውጠኝ ስትለው? አዎ ለኔ ውሰደ ያልኩኝ። ለምን አለ ትምህርቱ ሁልጊዜ በትምህርት አይገኝም። እንትን ስራ ስለሚሰሩ ትምህርት እዚያ የሚሄድ ብዬ እዚያ ሄጄ እዚያ ግና አገሩ ነው የሚኳደድላቸው ለመለክሶቹ። እዚያ ተማርኩ ይደንቀኛል። እዛ ስትደርስ ምን ትዝ ይልሃል? ከመለክሶቹ ጋር ስትደርስ ቦታው ምን ይመስላል? አናገር የሚያምር ሀገር ነው። ደግሞ ያምራል። ጥሩ ሀገር ነው። ስንት ይርቃል ከነበርክበት ቦታ? የሁለት ቀን መንገድ። ሀገር የተነስቶ የ2 ቀን ሀገር ነው። ከማን ጋር ተጓዝክ? አባቴ ጋራ። ያን ሜዳ ነው ሀገሩ። ሀገራችን አንስተን እስከዚያ ድረስ በሰጋር በቅሎ ነበረች። በሰጋሪቱ በቅሎ አብረን ተቀምጬ ሄድኩ። የት አደራችሁ መንገድ ስትሄዱ? ማርዘነብ የሚባል ሀገር አለ። እዚያ አደርን። የምታውቋቸው ሰዎች ወይስ? አዎ ግቦች ነን። ወንድሜ እነሱን ዘመድ ልጅ አግብቶ ነበረ። ትእዛዙ ትሁን ይባላሉ። የእሳቸው ልጅ አግብቶ ነበረ። ከዚያ አድረን በነገታው ደረስን። ከዚያ ትምህርት 7 ቀን ጥሬ ቆርጥሜ መለክሶች ነው ከመለላ እንደሚገባው ጥሬ ቆርጥሜ ወደ እነሱ ገባሁ። በ7ኛው ቀን ማለትም 7 ቀን የት ቆየ? በማይሞቹ ዘመዶቼ ጥሬ እየቆረጠምኩኝ እዚያው እየተማርኩኝ በዳር በኋላ ቀን በ7ኛው ቀን ሁለመናዬን ተጣጥቤ ልብሴን አጥቤ ከሆኑን ብዬ በ7ኛው ቀን ገባሁ። መስዋዕት አድርገው አገቡኝ። ምንድን ማለት ነው መስዋዕት አድርገው አገቡኝ? በጋረዱ። እሺ ማን? እሳቸው መለኩሴው ጋርደው
ገዝተው አስመጥተው ማን ነው የሚገዛው በጉን? እዛው ሀገሩ ያለው ሰው አንዱ ሰው ይልኩታል ገበያ ዋጋ ቦታ ማለትም በማን ገንዘብ? በሳቸው ገንዘባቸው ራሳቸው። አዎ ትምህርት ቤት ሌላ ትምህርት ቤት ይፈልጋለሁ ሲሉ ምዝገባ አለው? ያለ ምዝገባ ነው ወይ ዝም ብለው ተነስተው ነው ሄዶ አሁን ልማር ብለው እንደፈለጉ የሚማር የሚችሉት? ይሄንን በደንብ አስረዱኝ። እኔ አላቅም ስለዚህ ጉዳይ። አሁን ምዝገባው ምን ስለምን ምዝገባ? ያው ይሄ መርቆ ይልሄድ ነው ያልኩት። ተመርቄ ተነስቼ ሄድ እንጂ ሲሆን ትምህርትህን በጨረስ ካለ ዛሬ እሄዳለሁ ካልክ ሄዳሉ። ይሄድኩኝ አበል እዛ ሰሜን እነሱ ጋር ሲደርሱ ቀደም ብለው ዝግጅት አለው? የሚከፈል ነገር አለው? የሚከፈል ነገር ከተከፈለ ነገር የለም። ኋላ ግና በአህያ ጭኖ እህል ሰደደልኝ አባቴ። እሺ አንድ አህያ ጭነት አመጡ ሰደዱልኝ። ለምግብ እህል ሰደዱልኝ። ግን ቀደም ብሎ አባቴ መጥቶ ተናግሯል? ልጄን አመጣለሁ ብሎ መጥቶ ይነግራል ወይስ አንተን ይዞ መጥቶ የዕለት ሁለት ያስገባዋል? የዕለት ሁለት ነው። ቦታ ከጠበበስ አሁን ተማሪ ብዙ አለ ቦታ የለንም አለን ማለት አይችሉም ቢሉ መቼም ዛሬ አሉና ቀለብም የለ እህል ጣንሷል። እንግዲህ ስለሆነ አሉና እንደገና ቸለላሉ ሰድልዋለሁ አለ። ገባሁ። ቦታው ምን ይመስላል? ስንት ልጆች ነበሩ እዛ? መኝታ ቤት አለው? ጎጆ ቤት ነው? ድንጋይ ቤት ነው? ምን ይመስላል ቦታው ሲደርሱ? እንትን ጎጆ ቤት ነው። እንጨት ግድግዳ ካብ አለው። የተማሪ ቤት አንድ ቤት የብቻው ግል አለ። እዚያ ነው የምንተኛ። አልጋ በየራሳችን አልጋ ሰርተን። ማን ነው አልጋውን የሰራው? እኛ እንሰራዋለን። 12 ዓመት አለፈ። ወደዚያማ ትልቅ የዛን ጊዜ 15 ዓመት ሆናለሁ። 15 ዓመት 16 ቢሆንም እዚህ ሀገር 15 ዓመት ልጅ አሁን አልጋ ስራልኝ ብትለው ያውቃል? አውቅም እኮ። ለዚህ ነው ሁሉ ነገር ፍትት አድርገህ እንድትነግረኝ የምፈልገው። ኦኬ ደረስክ እዛ። መኝታ እንዴት ነው የምትሰራው? መቼም ልጅ ኢትዮጵያ 7 ዓመት ከሞላው በኋላ ያየውን ሁሉ ለመስራት ይችላል። ያየው ሁሉ እንዳቅሙ በጣም ባደማ አድምቶ ብዙ አድርጎ ባይሰራ በቀላሉ ሳይሰራ አይውልም። ይሄ አይገርምም? ይሰራል። ይሄ በጣም ይደንቃል። ከን በዚህ ሀገር አይነት ይደንቃል። በጣም ነው የሚደንቀው። እንደ ቀላል ነው እንደዚህ አልጋውን ሰራው ምናምን ትላለህ። እዛ ትልቅ ስራ ነው። እሺ አሁን አልጋ ለመስራት አሉ እንጨት ከየት ነው የሚያመጡት? ሄደው ፈልጠው አምጥተው ነው? እስቲ ስለዚህ ያጫውቱኝ በደንብ አድርገው። እንዴት ነው አልጋ የሚሰራው በ15 ዓመት እድሜ? እንጀ ቆርጦ በበረሃው ሂድ በቆራርጣ አምጥተህ ያን በመስመሩ አባቴ ሲሰራማ ስለማይ ነበረ እንደዚህ አድርጌ ሰርቼ ቀጭ። እሺ ኋላ ደግሞ ጥቂት ቆይቼ ደግሞ ምን አደረኩኝ? የሞፈርቃ ድግር ጠረብኩኝ። የሞፈርቃው ድግሩን ጠርቤ አዘጋጅቼ አቀረብኩኝ። ሁለመናው እንደው አዘጋጅቼ ከዚያ አጎቶቼ ደግሞ ለእንጨት እንደው ብላት ነበራቸው ሲጠርቡ። ሞፈር የተከወነ አለ። ያን የታረሰበት ድግር አልቋል። ግንቦት መጥቷል። ማሽላ ሊዘራ እንዲያልል ያንን ድግር የለም ምናምን የለ እያሉ ሲሉ መምህራችን መለኩሴው ጠረኩኝ። አምጥቼ ወይራውን ቆርጬ አዛ ወደዛማ እኔ እያጎለበትኩ ሄድኩና ያንን ማጤዬ እጄ ቆርጬ ከዚያው ጠራርቤ ቀርጡን ሳይ ነበር። እዚያ አጎቶቼ ቀርጡን አሳምሬ እየመጣሁ ወዲያው እየመጥቼ እነሆ አባ ይሄን እየመጣሁ
ወለላ አይ አንተ ተረፍከው እንግዲህ ማን ይተረፈዋ እኔ ነኝ ተረፍክ አይ ወንድሜ ፍቃ ደግሞ ቤተ ዘመዶች አይደሉ እንዲያመለኩስ ባይሞት አለ እኔ ወንድሜ ልጅ እኔ ያክስቴ ወይኔ ልጅ ያ ፈቃዱ ልጅ አብረው ነው ያደጉ ቀድሞ በዛ ቅድም እንደነገርኩሽ በዚያ በክፉ ቀን ጊዜ ራብ በነበረው ጊዜ ዳኛ ታጥቶ የዛን ጊዜ አብረን በረሃ ለበረሃ ስር እንጨት ስር እየበላን ይወጣን እንጨት ስር እየበላን ሲሉ ነበር እኔን ደሞ አንዱ አጎቴ ደሞ ሂዶ ገብቶ አለ ትምህርት ዛዲያ ቃስ ያሰናዳላቸው የበሬው ቃስ ያሰናዳው ግሩም ነው የወንድሜ ልጅ አያፈቃዱ ልጅ አጎትህ ትምህርት እምቢ ያለው ትምህርት አይገባውም እምቢ ብሎ ተቀረ እቃይቱን ግራ ሲያሰናዳት ግሩም ነው ስራው ጥበቡ ሁሉ ያማረ ነው አሁን ደግሞ እንደሱ ደግሞ ይናደረክ የእጅ ስራ አዎ ብለው ደግሞ አመሰገኑ መልሶ ያጎቴ ልጅ ደግሞ ገብቶ ነበር አንተ እየተማርክ እዛ ፊት ነው እኔ በፊት ነው እሱ ወደ አባቱ ሲሄድ ስራው ሁሉ ትምህርቱን ሁሉ እንዲያው አደማመጡን አይቼ ወደዚያ ነው ልሄድ ነው የዚያ ትምህርት ብዬ የሄድኩኝ በሱ ምክንያት እሱን አይቼ እዚያ ሀገሩ ሲመጣ ምን አየህበት በትምህርቱ ጸሎት ሲያደርግ ጸሎቱ እንደው እንደ ጎርፍ ሲሄደው ለካ እዚህ ዝም ትምህርት በጣም ገጠራ ቦታ ተቀምጬ እንትን ያደለ ገዳም ያደለ ብዬ ክርስቲያኖች ገዳም እንደሚሉት ያነ ደግሞ ስሜን ደግሞ ከተማ ማለት ነው የእስራኤል ከተማ ሆኗል ሁለት ነው ጸሎት ቤቱ ታች ላይ ሁለት ነው ዛዲያ ሁሉ ተማሪ ነው ባይማርም አብሮ ጸሎት ቤት ከሄደ ይዘዋል ዛዲያ ድንቅ ጸሎቱ ሰላልኝ ሁለመናው ሰላልኝ ትምህርቱም ሰላልኝ ዛዲያ እሱን አይቼ ነው እሱን ደግሞ በጣም አመሰገኑት ያን ያጎቴ ልጅ አይ እንዲያው ባይሆን ሲጣላ ጎረምራማ ነው እንጂ ድንቅ ነው የመላኩ ልጅ እያሉ ሲያመሰግኑ ነበረ እሺ እዛ ትምህርት ቤት ስንት ተማሪዎች ነበራችሁ አባ ምናሴ የሚባሉ ተታችኛው ጸሎት ቤት 78 ነበረ እሺ ካንኛው ኋላኛው ደግሞ እኔ የነበርኩበት ደግሞ አንድ 5 እንሆናለን ሞተ እንጂ እዚያ ያክስቴ ልጅ አክስቴ ያልኳት ለምለሜት ላይ ያለሽ አልኳት ከደራ የሞተው ቄስ ቡሩክ ቄስ ቡሩክ ያክስቴ ልጅ ነው እሱ ነበረ አዛ 5 ከላይ የነበራችሁ 5 ከታች 7 ማን ያበስልላችኋል ምግቡን ማን ያቀርብላችኋል እኛ እንፈጫለን እኔ በገዛጃችን ፈጭተን ነው የምንሰራ እንግዲህ ወደዚህ የምንጋገር በደንብኛ ነን እንጂ ሴቶች አልነበሩም ያበስሉላችሁ ምናምን መልኩስ ያደሉን ሴት አይገባም ሴት ምን መጥቶ ሴቶች አይገባም ለምን አይገቡም መልኩሶች ናቸው የሴቶች መልኩስ የሉም የሴት መልኩስ የለም እሺ የሴት መልኩስ ቢኖርም ቀድሞ ነበሩ ማፍትግ የሚባሉ የብቻቸው ነው ጎጆ ሰርተው የተቀመጡ እንጂ
አልገቡ እነሱ አይጨመሩ ነውር ነው። እሺ አሁን ይሄ ስራው ቀነሰ እዚህና ትምህርቱ ብዙ ነበር ይካበድ ነበር አዛም መቀለለ እንጂ ሙላው ስለሚጸልይ ድንቅኛ ገባይ ትምህርት ውድድር ታረጉ ነበር ልጆች ራስ በራሳችሁ ጥናት አሁን መማር አለና እንዴት ውድድር ያሸነፈኝ ከለ ያሸነፈ በማለት እንቀናናለን አንተ እዚህ ደርስ አስተምሬ እባክህ እንደዚህ ተባባልና ስንት አስተማሪዎች ነበሩ እዛ ቦታ አስተማሪዎቹ ብዙዎች ናቸው እንጂ አባ ታምኖ የሚባሉ ነበሩ አባ ሰነቱ የሚባሉ ነበሩ አባ ታደሰ የሚባል ነበሩ እሺ እዛ ውስጥ የምትማረበት ቦታ ከዛ ውስጥ ትወጣ ነበር ወደ ሌላ ወደ ገበያ ትሄዱ ነበር ከሰው ከህዝቡ ጋር ተቀላቀሉ ነበር አለ ምክንያት አንወጣም ለስራ አንድ ሐለፍ ቀደም ወበራ እንደዚህ ምናምን ሲያስወብሩ ሲያሳርሱ የዛን ጊዜ ወጥተን ከህዝቡ ጋር አብረን እንውላለን ምንድነው ወበራ አስራው ምንድነው ወበራ እርሻ ወበራ ሰውን መቀጠር ሰውን ቀጥሮ የመለክሶቹ የሚታረሰው የራሳችሁ መሬት የመለክሶቹ መሬት ነበራችሁ እንጂ አዎ አልነገርከኝም እንዴት ማወቅ እችላለሁ ነበር ማን ነው የሚያርሰው መሬቱን ሰው አገሩ የአካባቢው ሰው እሺ ይለመናል አካቹ ረሱል ለዚህን ቀን ብለው ለእንትን እህል ይሰጣሉ ለማይሙ ጠላ ደርሱልን ብለው ያለ ለሰራተኛው ጠላ አስደርሰው እንዲያርገው ያሳረሳሉ እሺ ከዚያ የቀረ ደግሞ እኛ ደግሞ አንዳንድ ጊዜ ደግሞ እንቀመቅማለን እንሰራለን እና ምን ጨምረው እንዲህ ስንል ነው እንጂ በቀረ ከዚያ ውለን ደግሞ ተጣጥበን ነው የምንገባ እንጂ ከዚያ እንደዋልን ዘለና እንገባ ምንነሱ ስነ ስርዓቱን አስረዳኝ ምንድነው ተጣጥበን ስትል ተጣጥበን አስረዳኝ ምን እንዴት ነው ስነ ስርዓቱ በደም ያራውልን እሺ አባይሙ ህዝብ ጋር ስለዋለ ከመለክሶቹ ዘሎ ጥልቅ አይባልም ወልብሰህና አጣጥበህ ተከዋውነህ ነው የምንገባ ጸሎትም አለው ለዚህ ወይስ ማታ ጸሎት አለ እንጂ ሎክ አሁን ከማዩጉም ጋር ወለ ስትወጣ ስትጠለም ጸሎት አለው ለዚህ ይታረክ እግዚአብሔር አምላክ እስራኤል ብሎ ሁልጊዜም ሲጠጣም ተባርኮ ውሃውም ሲገባ ይታረክ እግዚአብሔር አምላክ እስራኤል ብለህ ነው ጸሎቱ እሺ እንደሱ ነው እሺ ኦኬ አዝ ደጅ ከወጣ የራሱ ስነ ስርዓት አለው አዎ ስነ ስርዓት አለ ሳይታጠብ የሚገባ የለም ህልመ ሌሊት አለ በሴትና በወንድም ይገናኙት እሱ ይመጣበታል እንትን ለወንድየው እንደዚህ ውሎ ከመጣ በህልም እሺ ህልመ ሌሊት ነው ህልመ ሌሊት ያልኩሽ ህልመ ሌሊት ግንኙት ሴት ጋር እሺ ያ ይመጣበታል እሺ ያ ሲመጣበት ታጥቦ እዚያ ቦታው አድሮ ማታ ማልዳ ውጣ ብሎ ሄዶ ተጣጥቦ ያነጠፈውን አጥቦ ያን ያደረበትን በቅል ውሃ አምጥቶ ረጭቶ አጥቦ ከዋውኖ ጾም ነው የሚውል እንጀራ ይበላል በእውነት ይሄው ስለስራ ማታ ኮከብ እስከሚወጣ ድረስ እሺ አስተራይ ጾም ኮከብ እስከሚወጣ ሳይወጣ እንደሚባለው እንደሱ ነው እንደብለን ነው በቁነና ነው እዚያ ቦታ ከመለክሶቹ ቦታ ቁነና ማለት ነው ለመብል በጣም እንትን የሚል የለም ያው ጥሬ እንዲያርገ እዚህ እንትን እንደሚፈጠፈጡት ጋር እንደሚፈጠፈጠው እንደሱ አፍ እንዳርፍ ጥሬ ቀጭ ያደረክ ነው መጥቶ ይሄ እሱ ይናገር ህልም ለሊት አሉ እሱን ካየ ይናገራል ወይስ ራሱ ዝም ብሎ ራሱ ያውቃል
ሂዶ ተጠጥቶ ይመጣል። እሺ እሺ። ሌላስ ህግ ምን ነበር? እዛ መኖር ሲኖሩ ሌላ ምን ህግ ነበረ? እሱ ወዲያ ህግ ምን ይመጣ ብለሽ ነው? ሌላ ስነ ስርዓት ነው። ምግብ አዲስ ምግብ ሲመጣ እንትን ይመጣል። ማጅሞቹ የአስራት በኩራት የፍጀል የበግ በኩር በኩር አለ። መጀመሪያ ማህፀን የሚከፍተውን ለካህኑ ስጠው ይልየለም። እሺ ያንን ያመጣሉ። በተወለደ በ8 ቀኑ ያመጡታል። እሺ ያ ተበርቆ ይቀመጣል። እናቱ ጋር ይኖራል። እሺ ያነ ያድጋል። አደገ ወደዚያ አውሬ እንዳይበላው እንግዲህ ትልቋል እናመጣላችሁ ይላሉ። ድንቃምጣ ይባላል። ያነ ታርዶ ይበላል። ኦኬ። አስራት አለ የከብት ማለት ነው። አዎ። እህልም አለ። እህል አለው። በመከሩ እንቀብንቀ ሙሉ እህል ነው አምጥተው የሚሰጡ። ታዲያ ቦታው ህዝቡ እንዳለ እንደዚህ ካለ ሁሉ ጊዜ ምግብ አለ ማለት ነው። አለው። እሺ አለ። ሌላስ እንደዚህ አይነት የነበሩ ስነ ስርዓቶች ህግና ስነ ስርዓቶች ምን ትዝ ይልሃል? መቼም ህግ ስርዓትማ ይህነት ልትዳነሰን ብለሽ ቀላል ጥሩ ነው። ጣራ ቆንጆ ነው። ሌላም እንደዚህ እዚያ በኋላ ገና መቼም እነሱ ቅር ይላቸዋል። እዚያ በኋላ እነማ አስተማሪዎቹ እሺ ድንገት ሃይማኖት ይፈርሳል ይላሉ። የኛ ሃይማኖት ይፈርስብናል ሲሉ እንግዲህ ይበቃል በማይም ሆነ ተማር ይላሉ። በጣም መታጠብ መሄድ መነካቱ ሲበዛ ህልመሌሊቱ ሲበዛበት ውጣ ይላሉ። እንደዚህ አይነት ካለ ውጣ ይባላል። ይሄዳል። ኦኬ። ህፃኑን ነው የሚወዱ። ገና ያላቆረበተውን ያንን ነው የሚወዱ። የትምህርት ደረጃዎች ነበሩት እዛ? ደረጃ አለው? የቁም ትምህርቱ የጸሎቱ ትምህርት መጀመሪያ ይትባረክ 10ቱ ቃላት ነው ትምህርት አለ። 10ቱ ቃላት ትምህርት ይትባረክ እግዚአብሔር አምላክ እስራኤል አምላክ ለኩሉ መንፈስ እግዚኦ ለኩሉ ዘሥጋ ወረደ እግዚአብሔር በአምደ ደመና በደብረ ሲና በማእከለ እሳት ወሪት ዘጸአት ወሪት በእንተ 10ቱ ቃላት አምልኮ ወረደ እግዚአብሔር በአቲቱ ወረደ ሙሴ አበ ሕዝብ ወይቤ ወነሆ እግዚአብሔር ለሙሴ ኩሉ ዘቃለ ወይቤ አነውቱ እግዚአብሔር ዘአውጻእክሙ ምነ ምድረ ግብፅ ምነ ቤተ መቀና ይክሙ ታምልኩ ባይዳ ማለት ወይምንተን ዘንበዴ ይትግበር ለከ ካለ አምላክ ከመ በውስተ ሰማይ በላሎ ወከመ በውስተ ምድር በታሕቶ በውስተ ማያት ዘበታቲሃ ለምድር ይትስግድሎሙ ይታምልክዎሙ ዘእንበለ እግዚአብሔር አምላክ ፈጣሪከ ስሙ ሕያው ለባሕቲቱ አልቦ ባዕድ አምላክም መሐሪ ዘእንበሌከ የአንድ ምዕራፍ በቃል አንድ ምዕራፍ ይስማኖቱ እግዚአብሔር ዚያ ከቀናያነ ዘፈዲ ኃጢአት አብላይ ለውሉድ እስከ ሳልስት ወለራበት ትውልድ ያፈቁርኒ ወገብር ምህረተ እስከ 10ቱ ትውልድ ወትእዛዜ ለለያቀው ወጌት ማርስ እግዚአብሔር ፈጣሪከ ስሙ ለዚያነስ ስሙ በሐሰት ተዘከሩ ለተሰንበታ ጥርቆታ ተመትቀድሳ ሰድሶ ማይል ትገብር ኩሉ ግብርከ ወበውት ኩሉ ትካዝከው በሳበት ዕለት ሰንበት ዕረፍቱ ለእግዚአብሔር ለግዚከ አሜን ሃሌሉያ። ሁለተኛ ምዕራፍ። አሁን ይሄንን እየጨረስ ስትሄድ ደረጃ ነው ማለት ነው? አዎ ደረጃ ነው። እሺ ይትግበር ባቲ ወይም ተን ግብረ አንተ ወልድከ ወለትከ አመትከ በራይከ ወንቁል አንዳች ስራ ማለት ነው። እንደዚህ እያልክ ደረጃ እያልክ እንዳለ ትማራለህ። ደረጃውን ማለፍህን ፈተና አለ? ፈተና ትደረጋለህ? እንዳሁን አንቺ እንደምትጠይቂ ፈተናው ይሄ ነው። ፈተናውን ይሄን ነው። በቃ ማወቅህን ትፈተናለህ። ይሄን ነው ፈተናው። እሺ አሁን እንዳልኩት ትግበር ለከ ካለ አምላክ ከመ በውስተ ሰማይ በላዕሎ ወከመ በውስተ ምድር በታሕቶ ታችኛው መጥቼ ይትግበር ባቲ ወይምንተን ግብረ አንተ ወልድከ ወለትከ ወገብርከ ወለዓመከ ወአድግከ ወብራይከ ወንኩሉ ስሳከ ወፍላሲ ዝዩር ዘነብር ዘበጻቤከ
እስመ በሰዱሱ ዕለት ገብረ እግዚአብሔር ሰማይ ወምድር ወባሕሮ ሁሉ ዘውስቴታ ፈጸመ አይረፈ እግዚአብሔር አመሳበት ዕለቱን ሁሉ ግብሩ በቤን ሕዝብ ባረካ እግዚአብሔር ለኤልሳቤጥ አጽድቃ አከራከራ አባኮመ ከመ ኩለ ከጽድቅ ከብዙ አማይል ተረክብ በውስተ ምድር ዘጽድቁቱ እግዚአብሔር ያህበከ ይሄ ደግሞ አራተኛ ደረጃ ኦኬ እሺ ቆይ አሁን እዚህ ጋር እንትን በል አሁን የምትናገራቸው ቃላት ይሄ ግዕዝ ነው የሚባለው አዎ አሁን ስትማረው ይሄንን ትምህርት ለምሳሌ ግዕዝ ትርጉሙን ያስረዱህ ነው የሚያስተማምሩ ወይስ እንዴት ነው ትምህርቱ እንዴት ይገባሃል እንደዚህ አንዳንዷን ነጥብ ሲናገሩ ያችን እናገራለሁ እናገራለሁ እኔ እላለሁ ደግሞ ሲሉኝ አጠናዋለሁ ትርጉሙ አበል አሁን ስትናገረው እኔ ምንም አልገባኝም ትርጉሙ አሁን ያሳደራል ትርጉሙን እንዴት ይትግባቲ ማለት አንዳች ስራ በሰንበት ቀን ይቺ ትንሽ ስራ ናት ብለህ በሰንበት ቀን ስራ ማለት ነው ያንተ ልጅም ቢሆን ያንተ ከበሬም ቢሆን ወለትከ ልጅም ቢሆን ወአመትከ ገበሬም ቢሆን ገበሬ ባይድ ገበሬ ቢገባ ግብረ ባይድ ገበሬ ቢገባ ይሄንም እንዳንተው አርፎ ይዋል ሐሰራው አንተ እንደሰራህ ቁጥር ነው አዎ ማለት ነው እሺ እሱ አሁን ገባኝ እንደዚህ ቃላቱን ግዕዙን ያስተምሩሃል ከዛ ምን ማለቱም እንደሆነ ትርጉሙን ያስተምሩሃል አዎ አዲስ ቋንቋ ተማርክ ማለት ነው በዛ እንዲያስ ኦኬ ላስረዳሽ ነው እሱ በላይ ያለውን እንግዲህ አምስተኛውን አንቀጽ ይትቅትል ነፍስ አትግደል ማለት ነው ይትስርቅ አትስረቅ ይዘሞ አታመንዝር ብሏል ይትኩን ስማ በሐሰት ደግሞ እንዳትመሰክር የሐሰት ምስክር አትቆም በስሜ በኔ ስም እንዳትምል ይላል ይትኩን ስማ በሐሰት ትፍቶ በተወለቃ ቆይ ትፍቶ ቢስተወለ የባልንጀራህን ቤት አትመኝ የባልንጀራህን ሁሉን በከፍቱን ሁሉን አትጎምጅበት እግዚአብሔር እኔ የሰጠሁት ነው አትጎምጅበት ሲል ነው እሺ ወበራይ ኮንኩልሳ ኮፍላስ ጅሩ ዘነበር ዘወጻዊ ከስመ በሰዱስ ዕለት ገብረ እግዚአብሔር ሰማይ ወምድር ወባሕሮ ሁሉ ዘውስቴታ ፈጽሞ አይረፈ እግዚአብሔር አመሳበት ዕለት ሁሉ ግብሩ በቤን ሕዝብ ባረካ እግዚአብሔር ለኤልሳቤጥ አጽድቃ አከራከራ አባኮመ ከመ ኩለ ከጽድቅ ከብዙ አማይል ተረክብ በውስተ ምድር ዘጽድቁቱ እግዚአብሔር ያህበከ አንተ ተናገር ምስዮ እግዚአብሔር ተናገር ምስዮ እዚህ ላይ ተደናገረ ዘጽድቁቱ እግዚአብሔር ያህበከ ይትቅትል ነፍስ ይትስርቅ ይትዘሞ ይትኩን ሰባሰት ፍቶ በተወለካረከ ወይ ትፍቶ ቢስቶ ለካረከ ይገራሃቶ ይገብሮ ለአሙሃር ጎብራው ወንኩሉ ስሳዊት አዝረታ አዝራኤል ብጽቆ ኩሉ ይዝርቃል ወብራል ዘለለባሶ ቃል ዘመጥቅ ወደብሩ ጠይስ ኩሉ ታሳቶ ፈሮ ኩሉ ዘቆሙ ሩቀ ወይ ቢሉ ወለሙሴ አንተ ተናገር ምስሌ ነው እግዚአብሔር ተናገር ምስሌ ነው ከመንሙት እግዚአብሔር በሲናይ ተራራ ግም ሲሰሩ እግዚአብሔር ለሙሴ ነገረው ህዝቡን አቀርበልኝና ህዝቡ ለህዝቡ ነገር የምታስተምረውን ትምህርት እንዲያውቅ ብሎ ሲበጠ ልብሳቸውን አጥበህ አቀርባቸው ባለ ጊዜ በቀረቡ ጊዜ የዛን ጊዜ በነጎድጓድ በድምጽ በእሳት ኃይል ወረደ በነፋስ ኃይል በእሳት ኃይል ሲወርድ የዛን ጊዜ ህዝቡ ሁሉ እንዲህ አለ አንተ ሙሴ አንተ ንገረን እንጂ እግዚአብሔር እንዳይናገረን እንሞታለን እንዳለን ወኩሉ ይርቃል ማለት አንተ ንገረን እንጂ እንዳት እግዚአብሔር አይናገረን አሉ ይሄ ኦሪት ራሱ እዛ ተጻፈው ነው ኦሪት ተጻፈ ነው ኦኬ እሺ ታነቡታላችሁ ይሄን እርሶ ነው የሚያነቡት ዳሬ ሁሉም ያለ ሀገር በገባ ጊዜ ሁሉ አቂ ይሆናል ብሎታል ነገር አይደለም ጫፉንም አንደርስ ለዚህ ነው እውቀቱን ነገሩን ምንለው
አሁን እንደዚህ በየደረጃው ተምረው አሁን ስንት ጊዜ ለቅስና መጨረሻው ምንድነው? ስንት አመት ነው የተማሩት? ማረጉን እንዴት ነው የሚቀበሉት? ምን ትዝ ይሎታል ማረጉን ሲቀበሉ? ከተዳሩ በኋላ ነው ወይስ ከመዳሮት በፊት ነው የተዳርኩኝ? እሺ ስንት አመት እዛ ኖሩ? እዛ ከሰሜን 3 አመት ነው ይሆን? 3 አመት ይሆናል። እዚያ 7 አመት ይሆናል። 7 አመት። እሺ 7 አመት ነው። እሺ እዚያ በኋላ ወደ ሀገሬ ወደ እናት ወደ ወላጆቼ ሄድኩ። ጨርሰው ነው ትምህርቱን? አዎ ባልጨርስም ሄድኩኝ። እሺ እዛ በኋላ ደግሞ ወዲያም ወዲህም እያልኩኝ ደግሞ ተማርኩኝ። ደግሞ ከዛ ተዳርኩኝ። ማን ሚስት አመጣለት? ማን አጨልህ? አባቴ አጨልህ? አባቴ። ያየሃት ናት የምታውቃት ናት ወይስ እሷ ናት? እሷ ናት። እንዴት ምን አለ የታጨችው? እንዴት ላለ የታጨችው? አዎ አይተሃታል? ገና አላየኋትም። እሺ አላየኋትም። ቀድሞ ግቢ ቤት ነው እንግዲህ የልጄን እነሱ ቤት እህቴ ገብታ ነበረሽው ቤት ነው አጭለት ብሎ ሰው ላከ። እሺ ነግሮሃል እንደሚያጭልህ? ነግሮሃል? አባትህ አጭልሃለሁ ብሎ ነግሮሃል? ሳይነግረኝ እሱ ሀሳቡ አይደለም። እሱማ አውቃለሁ። አማክሮሃል ወይስ አፍታ አድርጎልህ ነው? ዝም ብሎ ነው ያጨ። እሺ ዝም ብሎ ነው ያጨ። እሺ እዚያ በኋላ ኧረ እሱን የመሰለ እሱን ያህል ሰው ምን ይገኛል? ከአሁን በፊት ግቢያችን አይደለን? እሺ አሉ። እሺ እዛ ወደዚያ ራሱ ሄዶ ቆመ። የቃል ብር ሰጠ። እንዲህ አለ። በኋላ 2-3 አመት ቆየነ ታጭታ። እዛ ድረሽ ተጋባነ። ማን ዳሮት? አባቴ። እንትን እዚያ ወንድ መለኩሶቹ እሱን ላስታውስ ፈልጌ ነው። ከሸራ ተከሽሬ እዚያ መለኩሶቹ እነሱ ነው የተዳርኩኝ። መለኩሶቹ ጋር ሄደህ ነው እዛ ነው የተዳርከው ወይስ መለኩሶቹ እዚያው አገሩ እዚያው ነው? እሺ አልመጡም። እዚያው ነው መለኩሶቹ እዚያው አተማርኩበት ቦታ የተዘጋጀች ናት። እሺ ተዳርነ። ከሸራ ማለት ምን ማለት ነው? እንትን አክሊል ትርጉሙን አስረዳኝ። የከሸራውን ትርጉም አስረዳኝ። የከሸራውን ትርጉም እዚህ ሀገር ቀድሞ ሲዳር አክሊል አለ እንትን የሚከሸሩት። ዛሬ ሁሉ እኮ እንትን ያደርጋሉ። ካባ ለብሰው እዚህ ግንባራቸው ያስራሉ። አበል ትርጉሙ ምንድነው? መነሻው ምንድነው? ምን ፍች አለው? ይሄ ምን ፍች አለው? እየነገርኩሽስ ፍቹ አክሊል አልከኝ። አክሊል ይሄ ዝም ብሎ ራሱ ላይ የሚደረግ ነው። የሚጠመጠም ነው። አክሊል ነው። በዚህ ሀገር አክሊል ነው የሚባል። እዚያ ደግሞ ሀሩንና ማጉን አድርገው ደግሞ የዚህ ሀገር የሆነው ምሳሌ የሆነው እንጂ እንደዚህ እዚህ ቀድሞ ሲሆን እንደነበረው አይደለም። ዛሬ መቅረቱን አትይ። ትተውት ነው ትተውት የኋላ ተሰደደ ወደዚያ ትቶተው። የዚያ የተሰደደው ግና የዚህን ሀገር ህግ የሙሴን ህግ ሞጭጮ ነው የያዘ። ኢትዮጵያ ቀልደኛ አይደለም። ስለዚህ ነው እግዚአብሔር ያሰበን ስለዚህ ነው። ሃይማኖቱን ስለጠነከሩበት ነው። ስትወልድ 80 ቀን እሴት ቆይ ማለት ከሸራው ማለት ብሹት አክሊል ነው። ይሄ ንጉስና ንጉሶች እንደሚያረጉት አክሊል ነው። ከሸራ ነው የጋማ እንትን ሀረና እንትን ነው። እዚህ ሀገር አክሊል ነው የሚባል የነበረ። አዎ አስተርጉሙ እነሱ የዕለት ሁለት እንትን ሆኑ ማለት ነው። አዎ ንጉስና ንግስት ሆኑ ማለት ነው። እንደሱ ነው። እንደሱ ምሳሌ ነው። እንደሱ ምሳሌ ነው።
እሷም ነው የምታስረው ወይስ እሱ ብቻ? ወንድየው ብቻ ነው ምልክቱ። ሆኖ ዳራ ላይ እንደብለን ተዳርና ዓለም ነው የተዳርና። ኦኬ ከተዳርክ በኋላ የት ነው የኖራችሁት? ኑሯችሁን የት ቀጠላችሁ? ህብረተሰቡ እንዴት ብለው ነው ወላጆች ቦታ እዛው አብረን ነው የኖርና። ቤት ሰራህ? ቤት ሰራሁ እንጂ ቤት ሰርቼ ጥሩ አዳራሽ ሰርቼ የለመድኩት ስራ ነው። ግብ እርሻ ማረስኩኝ። አሳርስማለሁ አለ ምራስ ያርሳለሁ። እሺ አዝመራ ብቻ ነው የነበርኩኝ። እሺ ትምህርቱስ ቄስነቱስ እንዴት? ቄስነቱ ያው ጸሎቴን ጸሎት በኋላ በጸሎቱ ሰዓት ጸሎቱ በስራ ጊዜ ስራው ያልኩኝ። ምን ስራዎች ታገለግል ነበረ በቄስነትህ ማለት ነው ለህብረተሰቡ? እንግዲህ በቄስነቴ እንደዚሁ ሰው ሲሞት ወስም ከኒ ተብሎ ያው ፍታት መስዋዕት ማድረግ እርዱ የሰባት ቀን እርዱ። ኦኬ ፍታት ማለት ምንድን ነው የሚደረገው በፍታት? ጸሎት። ምን አይነት ጸሎት ነው የሚደረገው? ምንድን ነው ትርጉሙ? ወስም ከኒ ብለን ጸሎት ነው። ያው እዚህ በብሪት መሆኑ ነው እንጂ ጸሎት ያደርጉ የለን ፈረጆች። እኔ ጋር እሱን አውቃለሁ። አበላንተ አስረዳኝ። ፍታቱ ምንድነው? ጸሎቱ ለእግዚአብሔር ምንድነው? ምን ተብሎ ነው የሚጸለይለት? ተብሎ ነው የሚጸለይለትማ ለሞተው ማለት ነው። መኑ ከማከ ብሎ መኑ ከማከ ስቦ በውስተ ቅዱሳ መኑ ከማከ አያል ስቦ በውስተ ቅዱሳ አያል። መጀመሪያ ወስም ከኒ ነው። እዛ በኋላ ይህን ቀጥለህ ያያልክ ፍታት ነው። ኦኬ 7 ቀን ፍታቱ። ስንት ቀን? 7 ቀን። የሰባት ቀኛው በሰባተኛው ቀን የሚፈታው። መፈታት ማለት ምን ማለት ነው? ጸሎት ነፍሱን ማርልን ማረው ማርልን የእግዚአብሔር ቃል እስከሆነ ድረስ የትምህርቱ ማርልን ማረው ወደ ሰማይ ገነት እንዲገባ ነው። እግዚአብሔር ከምግባር በህይወቱ ሳለ ሰራው ምግባሩ ጋራ ደግሞ መልሶ ደግሞ ያሁኑ ደግሞ ጸሎትና መስዋዕት ደግሞ እንዲረዳው። ይሄ በሰባተኛው ቀን ይደረጋል። የቀብሩ ዕለት የሚደረግ ነገር አለ? አሁን እንደዚያው ጸሎት አለ። ያው ነው መልሶ ፍታት ነው የሚባለው? እሺ ደስ ነው። ሌላ ምን ስነ ስርዓት አለው? ዛሬ ስነ ስርዓቱማ እግዚአብሔር ይባር። ኦኬ እሺ የሰው ሲሞት ፍታት ይደረጋል። ሌላ ምን ነበር? ሌላስ በምን ውስጥ ያገለግላል ቄስ? በምን ውስጥ ያገለግላል? ደግሞ በአመት በዓል ደግሞ የሚዘክር ደግሞ ለዛ ደግሞ መስዋዕት ደግሞ ሄዶ ይመርቃል፣ ይባርካል። ለዛ ደግሞ እንደዚህ ያለ ዝክር አለኝ ሲባለኝ ሲል ሄዶ ታረግለታለህ፣ ትሰራለታለህ። ኦኬ አገልግሎት ይከፈላል ለቄስ ወይስ በምንድን ነው? እንደተቻለው ይሰጣል። እያንዳንዱ ማለትም እንደተቻለው ይሰጣል። የሌለው ደግሞ ባለ ደግሞ በግዳይ ባለ። እሺ ነበር ጸሎት ቤት ነበረ በአካባቢያቸው? በየሀገሩ በየደብሩ አለ እንጂ። እሺ ጸሎት ታለባማ እንዴት ብሎ ይጸልያል። ኦኬ አካባቢው የሰራው ጸሎት ቤት አለ ነበራቸው? ጸሎት ቤት ውስጡ ምን ይመስላል? ምን አለው? መጽሐፍ ቤት ያው መጽሐፍ የተወሰኑ መጽሐፎቹ አለ። እንዲሁ
የስደት ሀገር አይደለን። ያው ይህን ይዘን መገኘታቸው አባቶቻችንም ለእኛ ማተላለፋቸው በጣም ዛሬ ሁሉ ነው የማመሰግን። ነፍሳቸውን ይማር። ሃይማኖቱን ባጠንክረው ስለያዙ ለዚች ሀገር ያበቁና የቀደምቶቹ ሰዎች በጣም ይህን የተከሉት በእግዚአብሔር ትምህርት እንዲህ አድርጎ የገለጠላቸው እዚህ ተማር ነው አይሉ፣ እዚህ እንዲያረግ ነው አይሉ። ከዚያ የወሰዱትን መጽሐፍ ሁሉ ተወጆ ህብር የእስራኤል እንትን የውጭ ቋንቋ ያመጣ እንዲረሸን እያለ የኢትዮጵያ መንግስት ስንት የነበረውን ያንን ሁሉ የእንትኑን የህብሪቱን ወደ ግዝ ገልጦ አብርቶ ሰጥቶ እንዲህ አድርጎ የሰጣቸው አምላክ የተመሰገነ ይሁን። ነፍሳቸውን ይማር። ራቶች ኢየሩሳሌም አወረሱን እያልኩ አመሰግናለሁ። በየገጠሩ ጋም ትንሽም ከሆነ ቤተ ክህነት ነበረ ወይ? እሱን አስረዱን። ከነበረ ከሌለ አካባቢያቸው የሌለ ጸሎት ቤት የት ሄዶ ነው የሚጸልዩት? እንዴት ነው የሚደረገው የሚለውን ብታስረዳ። ነበረው በየነ ያው አንድያውን ሩቅ ቦታ በዚያ በክርስቲያኑ መሃል ሂዶ ገብቶ የሚሰራ በቀር ሀገር ቤቴ አገሬ ብሎ የያዘውማ አለ እንጂ አለ፣ በሁሉ ሀገር አለ። በነበረበት 10-12 ጢስ ካለ ቤት ካለ 10-12 ጢስ ካለ ቤተ ጸሎት ነው የሚሰራው። ይሰራሉ። ጸሎት ቤት ሴቶችም ይገቡ ነበር። ደም የቆረጡ ይገባሉ። ደም የቆረጡ ያበቁ እነሱ ይገባሉ እንጂ በቀራ ይገባ። ሴቶቹ የት ነው ታዲያ የሚጸልዩት? በደጅ በደጅ ነው። የሆነ ሚናግ አሜን የሚባል ነገር አለ። አሜን። አዎ ቡራኬ ምርቃን ሲሆን። እሺ እስቲ እሱን አስረዱን። እሱን እንግዲህ ጸሎቱ ሲያበቃ ዲርማ ሄር ዝምዜና ድርታ ዘራ ሄር ዝምዜና መላእክት አሸና ሄር ዝምዜና ብሎ ተብሎ ይመረቃል። አሜን ይላል ሰው። ሚዘራ ነገር እሱማ ምህለላ ነው። መለላ እዚያ ምህለላው ተራራው ሲከድ በዛን ጊዜ ለሞተው ሰው ለዘወገኑ እንትንስ እንዲወስዶ ያንጣል አኖራ እንደ መስዋዕት እንዲቆጠር ምን ተብሎ ይጠራል? ይሄ ኢሚያን ይባላል። አዎ። እሺ እርሶ መለላ ቅድም ጀምረው ነበረ ሄደው ያውቃሉ ወይ? ጥያቄ ጠይቄዎት ነበር። በደንብ ይሄዳሉ እንጂ ለ7 ቀን ምናምን ተቀምጠው እዛ ያውቃሉ? 7 ቀን አንዲት ጊዜ ሞልቻለሁ እንጂ በቀረ። በምን ምክንያት 7 ቀን እዛ ሞሉ? ለአምላክ ለንጉሠ ነገሥት ስለፈጠረ ያመላክ ከአማራ ወደ እስራኤል ከእስላም ወደ እስራኤል ስማችን ነው እስራኤል ስላለን ከዚህ ሀገር ተነስተው ነው ሄዱት ወደዛ? እዛ ሀገሬ ሳለሁ እሺ እዚህ ሀገር ምን ላደርግ ብዬ ጥዬው የመጣሁትን ሀገር አባባሉ አድጄበታለሁ። እውነት የቅልጣን ቤት ነው የነበረ። የእሷ የወላጆቼ ልጆቿ ቤትም ሆነ የአባቴ ቤት ከሚታይ አንስቶ የቀለጤ ቤት ነው፣ የእንጀራ ቤት ነው። በጣም እንግዳ መጥቶ የሚያመሰግነው ይሄ እነሱ ቤት የሚባል ስመ ዜና ያለው ቤት ነው የነበረ። በጣም ስመ ዜና የነበረው። እኛም ደርሶ ደግሞ እንግዳ ብዙ ሆኖ ሲመጣ እንደ የሰርገኛ ያህል ነው የሚመጣ። የዛን ጊዜ ወላጆቻችን ቤት ጠላውን፣ እንጀራውን፣ ወጡን ይዘህ
ከዚያ ሁለት ላይ ሶስት ላይ ማድ ይወድቃል። ዳርግን ዓለም ነው የኖርነው። እሺ ስንት ልጅ ወለዳችሁ እናንተ? እኛ ስንት ልጆች አላችሁ ማለት ነው? አሉ እንትን 6 አሉ። አንዲቱ መጨረሻ ነው የተወለደች። እሺ እንደው እችም አፏንም ቢብስ ስራ አርጓታል እንጂ ዋናዎቹ ድንቆቹ 5 ናቸው። 5 ናቸው። 6 ይያ 6 ልጅ ነው ጠቅላላችሁ ነበራችሁ? አረ ኢትዮጵያ በሽልማት በዚህ በትክትክታሽ ሽልማት ባንከሊሩ በዚያ ተውብናል። በሽልማት? አዎ ማለትም አንከሊዝም ይባላል። አንከሪስ እሺ። አንከሊዝም ይባላል። ትክትክታ የሚሉት አለ። እሺ በሱ አይነት ሞተውብናል። ስንት ልጆች? ትልቅ ልጅ የወለደች ነበረሽ፣ ሱዳን ሞተሽብን። ከልጇ ጋር ሞተሽ። ቆይ ወደ ኋላ ብለን በበሽታው ስንት ልጆች ሞቶባቸው? 3 እና 4 ነው መሰለኝ። ሐኪም ቤት እርዳታ ነበረ እዛ አካባቢ? ምን ተገንቶ ገጠር አይደለም ጎንደርን ተቀምጠናል። ሐኪም የለም ነበር? የለም። በሽታ ያው እግዚአብሔር ይቅር ሲል ሲምር ነው እንጂ ሐኪም የለም። ሐኪም የለም። ታዲያ በሽታ እንደዚህ ሲመጣ ምንድን ነው የሚደረገው? በእውነት የእውነት ጥያቄ እንዴት ነው የሚቋቋመው? ጸሎት ሲያደርጉት ይበራል። ደግሞ እምቢ ያለ ደግሞ ይወስዳል። ይላምናለሁ። ልጆቹ ትናንሾች ነበሩ ወይስ ትላልቆችም ልጆች? 2 ዓመታቸው በ3 ዓመታቸው። ትልቅ ልጅም ነበረ እንደዚህ ነበረ። ያው እሱ ምን ሆነ? መጀመሪያው ልጅ እሱ ምን ሆነ ነው? ታመመ። የተላላፊ መትቶት። እሺ ሞተ፣ ታመመ። የእንትን መድኃኒት የለም ማለትም የባህልም መድኃኒት መከላከያ ቢላል አላዳ ነው አሳልፎ ሰጠው። አያድን የግራው እንትን መታ ወደዚያ። ምንድነው ግራው መታ? የግራው መልአክ የግራው ያን ከሸንጣው። እሺ ያን መታ ወደዚያ አይደል? እሺ እግዚአብሔር ሲከለክል ነው እንጂ የቀኙ መልአክ ሲቆም ነው ጥሩ። የቀኙ መልአክ የቆመ እንደሆነ አስነካም። ይሄ በጣም ያስጨንቃል። ማለትም ልጅ ሲታመም የምታረገው ነገር ከሌለ በጣም ነው የተጨነቀ። እናቲቱ ሆነ ነው። ልጁ ደግሞ መሳፍንት ነበረ፣ ዋና መሳፍንት ብሎ ያቺ ደግሞ ሴቲቱ ደግሞ ዋና ታምር ነበረሽ። እስቲ ለሱ መልኳ ሴትነቷ ለእናት ለአባት ፈቃደኛ መሆኗ በጣም ጥሩ ነበር። እሷ ስንት ዓመቷ ነበረ? የሱዳን አፈረጋ አስቀረብኝ። ስንት ዓመቷ ነበረ እሷ? ስንት ዓመት ይሆናት? የ20 ዓመት ልጅ ነበረች። እሷም ልጅ ናት። አዎ ዓመት ነው። መኪና ጨቅላ ደግሞ ሞተች። እሱ ነፍሰ ጡር ነበረች። የ3 ወር ጨቅላ ሞተች። እንትኑ እዚህ አየሩን ልንሳፈር በእንትኑ በሱዳኑ መኪና በዚያ በዚህ በሎሪው መኪና በሱ ላይ ጫኑና ተጨቁራ ሞተችብን። ጨቁራ ሞተችብን። ኦኬ ግን አሁን ሌላ ጊዜ እንደዚህ ማለትም መድኃኒት ከሌለ ሐኪም ከሌለ እሹት ኢትዮጵያ ውስጥ ገጠር እንደዚህ ሲታመሙ መሞት ነው በትንሹም በትልቁ።
እንዴት? እግዚአብሔር እድል ሲሰጠው ነው እድሜውን የሚጨርስ እንጂ በቀረ ሞቱ ብዙ አይደለም። ሞትም እዚህ አለ። አዎ መኪናው ሁሉ እግዚአብሔር ሌላ መኪናው አልጨረሰንም ሰው። አሁን ደግሞ እነሱ ደግሞ እነዚህን አረቦች አስታክሳቸው እንጂ እግዚአብሔር የእስራኤልን እድፍ እየበሉ የእስራኤልን በብቷሎም እየተረዱ መንግስት እያበላቸው እያጠጣቸው ካራ ይዘው ይወጋሉ። እግዚአብሔር በጣም ያሳዝናል። ሌላ ጥያቄ በዚህ ስለ ሞት ጉዳይ ነው፣ ግን ትንሽ በእኛ ባህል ሰው ሲሞት ስታረዳው ስነ ስርዓት አለው። እንዴ እሱን አስረዳን። እንዲያው አንድ ሰው ይሰማል ሩቅ አገር ያን ቤት ድግስ ደጋግሶ እንዲያርጎ እንዳቅሙ ያን አድርጎ በወግ ማልዳ ይነገራል። እዚያ ለዋናው አዘንተኛ ለወገኑ እንዴት ብሎ ነው የሚናገረው? እሱን እገሌ ሞተ ተብሎ እገሌ ሞቷል ይላል ሰው ያዛርጎ። በከሰዓት ይነገራል ማታ ይነገራል ወይስ? በሰዓት ነው እንጂ ማልዳ ነው እንጂ በሰዓት ማልዳ ነው የሚነገር። ማልዳ ይነገራል። ሰው እልቅሶውን እየሰማ ይመጣል። ሩቅ ደፋታ ተሬ ነገር ደፋታ ከሆነ ደግሞ እገሌ እንደዚህ ሰው ዘመዱ ሞቷል ሊረዳ ነው ሊነገር ነው መጣችሁ እንድትደርሱት ይባላል። ይረዳል። ለምን በቀጥታ ሰው አይነገርም? ለምሳሌ አሁን እንደዚህ ይደበቃል ወዲያውኑ አይነገርም። ለምን እንደዚህ ይደረጋል? ያና እልቅሶ የመጣው ሰው እንትን መብል አላገኘ ሳቆሎ ቆላ አስፍኮ ነው ለሞተው አስፍ ነው። እንትን ነው ይሄ እንደ ተስካር ማለት ነው። ለሞተው ሰውዬ ሲሰማ እሺ እንዲያርጎ ነው የሚረዳ እንጂ ዝም ብሎ አይረዳም። አይነገርም። አካባቢው ነው ይሄን የሚያዘጋጀው ያዘጋጃል። ዋናው ያዘጋጃል። ዋናው ቤት ይዘጋጃል። ዋናው ቤት በእንትን በዚህ በብልሃት ወበራ እርሻ ላርስኔ መከርም እንደሆነ አጨዳ ሰው ልጠራ ነኝ ቀጥር ያለው ሆይ ብለህ ይከዋወናል፣ ይሰለፋል። ለጎረቤት ደግሞ ይነገራል። ጎረቤት ደግሞ ይረዳል። ሩቅ ላሉት ሰዎች እንዴት ነው አሁን አንድ ነገር ከችግር ከመጣ እንዴት ብለው ነው ለቤተሰብ ሩቅ ላሉት እንትን መልእክት የሚተላለፈው? ስልክ የለም፣ ደብዳቤ ይጻፋል። እሱስ ደብዳቤ ይጻፋል። በጣም ቁርጠኛ ሲሆን ደብዳቤ ይጻፋል። ቁርጠኛ ካልሆነ ግና በብዙ ጊዜ ይሰማል። ያም ደግሞ ገሌ ዘመድ ነው የማይል ከሆነ ገሌ ያን የመጣ ሰው አልፎ ያጁ ቢሆን እንዲህ ያለ ሰው ሞቶ እንዲህ ብሎ ይላል። ያንን ትሰማዋለህ። አሁን ዝም ብሎ ይቀራል። ደብዳቤው እንዴት ነው የሚላከው? ቁርጠኛውማ ከመጣማ ሲሞትበትማ ድረስ ለገሌ ሀገር ተብሎ ለሌላ ሰው ነው የሚላክ። ፖስታ ቤት አለ እዛ ማለት ነው። በእግሩ ፖስታ እግሩ ፖስታ ነው በእግሩ እግሩ ነው ፖስታ። ኢትዮጵያ እግሩ ነው ፖስታ። ማን ነው የሚላከው ማለት ነው? የእግር ፖስተኛው ማን ነው? እግረኛ እገሌ ሀገር ሊሄድ ነው የሚለው ዘመድ ያለው እንዲህ ያለው ሲሄድ ይረዳል። ያሸጋግራል። አሸጋጋሪ። እሺ እንግዲህ ላስታ አሉ ወበራ አጨዳው አሉ።
አጨዳ ውለው ጠላው ቤት ነው። ማታ መጥተው ሲጫወቱ ሲዘፍኑ ሽፍታ መጥቶ እዚያ ቦታ በአንድ ጊዜ 7 ሰው ሙቷል። በአንድ ጊዜ ያ ሽፍታ አራግፏቸው ሄዷል 7 ሰው። ያነ ምን ሆነ? በሰንጠረዥ ተጽፎ ከሰሜን ሀገር መጥቶ በዛን ጊዜ ጨቅላ ነው ያላውቅም ወሬ አሁን ነው የምሰማ እንጂ መጥቶ ሰው ሰብስበው እገሌ ሞተ ወር ሲል ኧረ ቆዩ ጨምራለ እገሌ አንድ ፊት አዳምጡነ ተብሎ እገሌ ሞቶ እገሌ ሞቶ እገሌ ሞቶ እገሌ ሞቶ ተብሎ 7 ሰው ተረዳ ሲባል ሰማለሁ። እና አሁን ሰው ሲረዳ ቀጥታ ነው እገሌ ሞተ ብለህ ነው የምትነግረው ወይስ መንገድ አለው አስተዛዝነህ ምናምን ነው የምትናገረው? መንገድ አለው እንጂ መቼም ቀስ ብሎ እንደዚያ ብሎ ደግሞ በጣም ደግሞ እንዳይልም እንዳይመታም እንደመያዝ አድርገህ ትነግረዋለህ። ያወር ይላል ያለቅሳል። ሰው በድንጋጤ ብዙ እንትን ይላል ይመታል። የሀዘን ጊዜ እንትን ልብስ ልዩ ልብስ አለ። የሀዘን ጊዜ ሀዘንተኛ ቤተሰብ ያው ሀዘን ለዕለቱ እንዲህ አድርጎ ለብሶ ይውላልስ ልቅሶውን ከዛ በኋላ ይቀራል። ፎርሙ እንዴት ነው ማለት ነው? ማለትም ነጠላ አሁን አለባበስ አይነት አለው አይደለ? የሰላም ጊዜ የጤና ጊዜ ያርጎ ቆልፎ እንዲህ አድርጎ ልብስ አድርጎ ይውላል። ጥፍ አድርጎ እዚህ ሀዘንተኛ ምልክቱ እዚህ ደረቱ ላይ በዚህና በዚህ አመጡ። ኦኬ እሱ ነው ማለት ነው። በቁልፍ ሲዛሩ ነጠላውን እንደሱ ለው አስረዱኛ። እንደሱ ምን ማለት ነጠላውን? ነጠላውን እያልኩሽ ነጠላውን እንዲያርጎ አምጥቶ ልብስ አድርጎ ያው እሱ አይደ በገዛጁ አደርገውም ሌሎች ሴቶች ነው እንዲያርገው ያላሱት። ወንድ ግን እጁን አውጥቶ ነው ክንዱን አሁን እንዲያርጎ ያርጎ። ኦኬ የሴት ቄስ አለ እንጂ ነበረ መለኮሰ ቆበጫነ አለ። የኔ ያክስቴ ልጅ መለኮሴ ነበረች። ሄዳ ታስተምራለች። ታስተምር ነበር። ኧረ ትምህርትም የላትም ብላ ነው እሱስ። መለኮሴነት ነው እንጂ ቄስነት የለም። ሌላ ድፋ ልጨምርም ብላ ባሏ 4 ወልዶ ሞተ። ሶስት ሴቶች ተወልዶ አራተኛውን በሆድ ሳለ ሞቱ። ሰውየው ባሏ ሞቱ። እዛ ወዲያ እኔ ወንድም አላገባ ብላ ብዙ ጊዜ በእንጨት በውሃ ሊዘርፍ ተቤት ተቀምጣ ዝም አለች እየተጠበቀች። ምልኩስና ቤት አለ ሊሄድ ነው ብላ መለኮሶቹ ሄዳ ቆብ ስጡ ያለሻቸው ቅድም መለኮሶቹ አቡኖቹ ቆብ ስጡኝ። ገና ልጅ እግር አይደለሽን አንቺ ልጅ እግር ነሽ። አይሆንም ቆብ ሲሰጥ እኮ ሰየም ብሎ ወደ ላይ ከፍ ያለ ሲሆን ነው። አንቺ ገና ጨቅላ ብሎ ስጡኝ ናችሁ። እግዚአብሔር በዚህንን ቆብ አፍርሰሽ ወንድ ብታገቢ እግዚአብሔር ይቆጣል። አይሆንም አሏት። ሳልል አልመጣሁኝ። ለሰውነቴ ሳልቆርጥበት አልመጣሁኝ። አልፈልግም እስከ ዛሬ ድረስ መቼ አላገባም ኖሬያለሁ። ብዙ ጊዜ ተቀምጬ አይደለሁም። አዘኔን ልጨርሰው አሁን ደግሞ ብላ መልኩሳ ነበረች።
መንኩሳ ኖረች። ኦኬ ቆጭና ኖረች። እዛ ወደዚያ ግዛዜ ወረቀት ሰደዱ። በሉ እንትን ወረቀት ጻፉልኝ ደብዳቤ ብለህ ይድረስ ለክቡር እንዲል የኋላዋ ደብረ አገር ይኸው እቺ ሴትዮ አመልክሱኝ ቆብ ስጡኝ፣ እኔ ወንድ አልፈልግም፣ ወንድ ጋር እነዚህን የወለድኳቸው ልጆች ይባርክልኝ፣ እነሱን አሳድጌ ለመዳር ነው የምፈልግ እንጂ ሌላ ልጅ እድፍ ልጨምር አልፈልግም ስላለች ይኸው በግድ በእንጨት በውሃ በዱር በውጭ ግላጭ አገኘነ ብሎ እንዳይደፍራት በሙሴ ባሮን ቃል ገዝተናል ተብሎ ደብዳቤ መጣ። ቀጭ እሷ ማብራ ተመለሰች። አዎ እሺ ልጆቿን አሳድጋ ዳረች። ኦኬ አዚያንን ባታደርግ ኖሮ ለምን እንትን ሌላ ባል ይወስዳት ነበር? አዎ እንትን ይላል ይደፍራታል። አዎ ይደፍራታል። እንደዚህ ሀገር ምስጣራን የሚጠራ ነው። ምሽታጋ የለም። ሴት ልጅ በእውነት ሴት ልጅ አሁን ባሏ ከሞተባት ምን የፈለገው ነው የሚደፍራት? በወግ ነው እንጂ በተጓዳ እሷንም በወግ እናግባሉ እምቢ አለች። ኋላ ግና በግድ ሊደፍር ተመለከተ። ከዛ አይሆንም አይደለም ስትል እኔማ እንትን ምን ስል ተመለከተ። እሺ አንድ ትንሽ ጥያቄ የረሳሁት ቄስነት እንትን ሲሾሞት ትዝ ይሎታል? ምን ነበረ እንትኑ ስነ ስርዓቱ? በደንብ ብዙ የዓለሙ ዳንኤል ልጅ ሊሾም ነው ተባለ። እነሱ የእሷ ወላጆች አሉ። ምን ቁርሱ ቡኑ ምናምን ሁሉ ተዘጋጅቶ እዚያ ጸሎቱ የተመለክሶቹ አጠገብ መጣ። እዚያ ተቀራረበ። እዚያ ላይ ጸሎት አደረጉ፣ መረቁ፣ እንዲያሉ ጠመጠሙልኝ። ይህንን ሻሹን ጠመጠሙልኝ አስኬማውን። ይሄ የመጀመሪያ ጊዜ እዛን ጊዜ ነው የተጠመጠመልህ? ያልቃል እኮ ይሄ ይሄንን አይደለም ግን ይሄንን የመሰለ እንደዚህ አድርጎ እስከ ዛሬ። እሺ ጥምጠማው ምን ማለት ነው? ይሄ ኮቡ ይሄኛው ምንድነው ትርጉሙ? የቅስና መለያው የክህነት መለያው። እሺ ማን ነው ይሄንን ጨርቁን የሚሰራው? ይሄንን የሚሰራው ሸማኔ ሸማቃ። እሺ ይሰራዋል። አንተ ነህ ገዝተህ ያቀረብከው ለዛልነት ልትጠመጠም ወይስ ማን ነው ያመጣው ይሄንን? ያንን ለእነሱ ለመለክሶቹ ሊያስመርቅ ያመጣ ሰው እሱ ነው። ጠመጠሙ እነሱ ጠምጥሙለት ብለው ጠመጠሙልኝ። ጠመጠመልኝ። ቄስ ነው የሚጠመጠም። ቄሱ ለቄሱ ለሚሾመው ቄስ ነው የሚጠመጠም። እሺ ጠመጠመልኝ። ይሄ ብቻ ነው መለያው የቄሱ ማለት ነው? አዎ። ሌላ አለ? ሌላም አለ? ለምሳሌ ጭራም ይቀበላሉ? እንዴት ነው? ኧረ ይሄማ የኋላ ነው እንጂ። እሺ ይህን በዚህ ሀገር ነው ያወጀነው እንጂ ኢትዮጵያ ይህን ሁሉ አልነበረም። ከመሾምህ በፊት ዝግጅቱ የነበረው የዕለት ዕለት እንዴት እንደነበረ ከመጀመሪያው አንዲት ነገር ሳትወድቅ አስረዳን። እንግዲህ እሱማ እውነት ነው የተናገረችው እና እንደዚህ ሁለት ፍየል በግ መስዋዕት የሚሆን አቀርበን ድግስ ይዘን እንዲያደርገን በደንብ። ፍየሉ እንዴት ነው የሚያዘው? ምን ማለት ነው? ሁለት ፍየል ይዘን ስትለው ስነ ስርዓቱን አስረዳው።
ፍየሉን ገዝተን ካህናቶቹም መስዋዕቱን የሚያደርጉት ቀርበው ያን ቀንደ ጨብጥ ይዘን ይመረቃል። እሷ አንዱን ፍየል እኔ አንዱን ፍየል ባለቤቴ ባለቤቴ እሺ ያን ተመርቆ ይታረዳል። ያንን ብትካርጎ እንጨት ይደረደራል። እዚያ በላይ እንጨቱ በላይ ስጋውን ይደረደራል። ቆርበቱን በላይ ያለብሰዋል። ከዚያ በኋላ እሳት ይነዳል። ያን እሳት ያን ሁሉ ፈርሱንም ደሙንም ስጋውንም ሁሉን ጭልጥ አድርጎ በሙሉ ይበላል። በሙሉ ይበላዋል። እኛም መጀመሪያ ደሙን እንቀባለን። ጣታችን አውራ ጣቱን ቅንድቡን እርጨው ይላል መጽሐፉ አለ። ሲሾም መጽሐፉ ያለ ነው። የመጽሐፉን ሕግ ሁሉ ይህን ሁሉ አድርጎ ሕጉ በመጀመሪያ አውራ ጣትህን ጉልበትህን እዚህ ቅንድብህ ይህን ረጭቶ ያን ይነዳል። ጢሱ ደግሞ ይሸታል። ጢሱ እንዲሸታችሁ ሁኑ ይባላሉ። ሁለታችሁም አንድ ላይ ናችሁ? አዎ አንድ ላይ በዚህ እንዲነግራና ቀኝ ቁመን እሺ ገጥመን ቁመን ያ ይቃጠላል። ተቃጠለ። ጢሱ አበቃ አድርጎ ወዱዱ አድርጎ ጢስ ሲያበቃ ሲጨርስ ፉም ሲሆን ከዛ በኋላ እናንተ ያ ሁሉ እስኪቃጠል አብራችሁ ቆማችሁ ቁመን ነው። እሺ ቁመን ነው። ከዛ በኋላ ሲያበቃ ወንዝ ወርደን ሄደን ልብሳችን የለበስነው ልብስ ሁሉ አጣጥበን ተከዋውነን መጥተን እዚያ ጸሎቱ ቤት መስዋዕት የሚደረግለት እዚያ ጠላው ሁለመናው ተከውኖ ተቀርቧ ላይ እዚያ ያ መስዋዕት ይቆረሳል። ማታ ተቆርሶ ያን ሰውን ጠርተን በላልቶ ቡራኪ አድርጎ ለኛ እግዚአብሔር ይቅባችሁ አሮንን ሙሴን የቀባ ካህናቶቹን የቀባ አምላክ ለእናንተ ደግሞ ይቅባችሁ። እግዚአብሔር ትልቅ ሁኑ። ለሰው አስተዳዳሪ ለሕዝቡን የምታስተዳድሩ ያደርጋችሁ። አስተምራችሁ መክራችሁ የምታሳድሩና ያደርጋችሁ ብሎ መርቆ ይለያያል። መቼ ነው የሚጠመጠምልህ? በዚህ ሁሉ ስነ ስርዓት ላይ ፊት አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ ብለው ታጥባችሁ ከተመለሳችሁ ፊት ነው። ኋላ ፍየሉ ከመታረዱ በፊት ነው የሚጠመጠመው። መጀመሪያ ፍየሉ ከመታረዱ መስዋዕቱ ከመታረዱ በፊት ነው እንዲያ የሚደረገው። እሺ ከዛ በኋላ ይሄ አንድ ቀን ነው ይሄ ሁሉ የሚደረግልህ ወይስ ሁለት ቀን? ውሎ አድሮ ነው እንጂ በአንድ ቀንማ እንዴት ውሎ? እኔ እንጃ። ውሎ አድሮ ነው። እሱ ካልሆነ እንትን ማረድ አይቻልም። ለዚህ ለመስዋዕት ለ7 ቀን የሚታረደውን አያርድም፣ ነውር ነው። ከዛ በኋላ ነው ክህነቱ የሚነግስ በደም ነው። በደም ነው የሚነግስ። እሺ ሚስት የሌለውስ እንደዚህ ይሾማል? ግዴታ ሚስት ያስፈልጋል ወይስ አያስፈልግም? ለሹመት ማለት ነው። በቀድሞ ጊዜ የለም እንደሱ። እሱን አዝም ምሽት ሳያገባ ለመሾም አይገባም። ምሽት አግብቶ ክብር ያላት ምሽት አግብቶ ገና ሀና ድንግሏ ያገባ ነው ለክህነት የሚቀርብ። አምለው እኮ ነው የሚሾሙት። ግራ ቀኝ አላልኩኝም አለ ምሽቴ በቀር ብለው እኮ ነው አምለው እኮ ነው የሚሾሙ። ሐዋርያት ሕግ ያውጣይ ብሎ ነው የሚሾም። መቼ ነው የሚያመሉት? ሲያሾሙት ቀን የዕለት ዕለት ሊሾሙት ሲቀርብ አሹሙኝ ብሎ ሹሙልኝ ብሎ አባትና አባቴ ሲወስደኝ የዛን ጊዜ ግራ ቀኝ አላልኩም ሐዋርያት ሕግ ያውጣ ብለው ነው የሾሙኝ። የመጨረሻው ጥያቄ ድጋሜ ልጠይቅህ። ኢትዮጵያ ምንድነው
ትዝ የሚልህ በአእምሮ የምትናፍቀው ልብህን አንዳንዴ የሚበላ ምን አንድ ነገር አለ? መብላትማ ይበላል እንጂ እናት አለም ቤቱ በሙሉ ዙሪያ ቤቱ በደጅ ብዙ ምርት አለ። በደጅ ያለው ምርት በቤት የሰራሁት ጎተራ ያነ እህል በዚያ ለጥሎ ሲሞላ እሱ ሁሉ ትዝ ይለኛል እንጂ እሱ ነው የሚናፍቅህ? አዎ ይናፍቃል። መስራቱ ማረሱ ሁሉ ይናፍቃል። ሁሉ ያስናፍቃል። እሳቸው አባ ሰለሞን እሷ ወላጅ የሰጡን ነበር የነበረ እንዳንቺና እንደሷ ቀይ በሬ ነው ማለት መላክ የሆነ ያን ቅን ነው። ዝም ብሎ ስራው ቅን ነው። እሱ በሬ ዛሬ ሁሉ እንደ ልጅ ነው መጥቶ ይገጫል። አማሪ ነው እንደው ሰው ነው የሚመስል የነበር። ጓዳው እዚያ ታስሮ ምነግርሽ እኔ ጥሎ ነው የሚሄድ። ተንዘግዝጎ ሆስኮውን ቀልስ አረግ መንገድ ደግሞ እንዲህ ቀይ ሳር የገደል ሳር ያየ እንደሆነ ቀስ ብሎ እንዲህ አድርጎ ንጫ አድርጎ ያን እያላመጥ አላምጦ ጀብረት ሂዶ ቤቱ ርግ ሲል የዛን ጊዜ ፊት ተሰናድተህ ነው የምትቆይ እንጂ ወታደር ማለት ነው። እንግዶች ገብተው ቡና ፍልታ ኋላ ሲገባ ጓዳው ይሄ አጃውን ሳሰር ሰጥተዋለች። ያጃው ውጋጭ ያሰሩ ያንን እንዲህ የሚያደርገው ቢመደምደው አልጣፍጠዋል። አልጣፍጠው ሲል በኩምባው ይለዋል አምጥቶ ቡኑ ላይ የሚጠጣው ቡን ላይ በኩምባው ወዲያው መጣሁ ገባሁ። ስገባ እንዴት ዋላችሁ? እንግዳ ተቀምጦ አዲስ እንግዶች መጥተው እንዴት ናችሁ እየተሳሰ እነሱ ጋር አላማ አንተ ቄስ መርሻ አያት አንተ ጉድራ ሰውቶና አይደለም ምን ነው ቡናችን ላይ አጃውን እንቅቡን አምጥቶ እንደሱ አምጥቶ ደፋው። በዚያ ወዲያ ቢወረውረው በኩምባው ተደፋ። የሚጣፍጠው ሳሰጠው ቀርታ አይደለም ብዬ ኋላ እዚያ ቦታው ተዘቅዝቄ አጃው ጎተራ እዚያ ቆንጥሬ እዚያ አሰሩ ላይ መልሶ ተቀመጠው አሰር ላይ እዚያ ላይ አኑር አረኩለት። እዚያ ላይ አኑር ሳረገ ፍስ ሁለተኛ ፍስ አደረገና ያንን ጎረደመ ወደ ጉሮሮ ሰደደና እዛው እዚያ ማዘነቀው አንዴ እያረገ አገኘው እያለ ሙልጭ ወመልቱ እዚያ በኋላ መልሶ ደግሞ ጠላ ደግሞ ድፍድፍ ከፍት ደግሞ ማሰሪያውን ሊበጥስ ነው የሚታገል። ማሰሪያውን ሊበጥስ ሽታው ሲሸተው ደፍ አድርጎ ሊጥል ነው የሚቀር። ያን ጠምቃ ያንን አሰር ስትሰጠ ደግሞ አረብረብ ነው የምናረግለት። እዚያ አጃውን ጥሬ እዚያ ስናረግ ዛሬ ውስጥ ፍሬ ያላት አይደለም ያችን ቀጭ ስትልለት አፉ ስጣ አሁን አባችን ምጣፍጠው ስናገባ ደስ እንደምትል የሚበላ በሬ ነበረ። የሚያምር መላክ የሆነ በሬ ነበር። ይሄ ሁሉ ትዝ ይለኛል።